በዛ ጉዞ ውስጥ ኢትዮጵያን የማየት እድል ገጠመኝ። ትራቭል ነበረው? ሁሉም ዩኒቨርሲቲ ውስጥ እንግዲህ ወደ ቲቸርስ ኮሌጅ እና ዩኒቨርሲቲ ላይ ነው። በኢትዮጵያ ውስጥ ኦልሞስት ሁሉም ጋር በሚባል ደረጃ ትራቭል ታደርጋለህ እና ከዛ የጉብኝት ሴሽኖችን በራስም ትፈጥራለህ። ድሎችም ሲገኙ አብረህ ትመለከታለህ። ቆንጆ የሚባል ጊዜ ነበር። 1 ዓመት ከምናምን ያሳለፍኩት ተአምር ነበር። ቱሪዝም እንግዲህ በዓለም ደረጃ በጣም በርካታ ሰዎች የሚንቀሳቀሱበት ትልቅ ኢንዱስትሪ ነው። በቢሊየን የሚቆጠር ሰው ገንዘብ ይንቀሳቀስበታል። አሁን እንኳን ትሪሊየን ደርሰዋል። ያኔ 1 ቢሊየን ያልገባ ትራቭለርስ ነበር። አሁን ግን ከ1.1 ቢሊየን በላይ ትራቭለርስ አለ። እነዚህ ሁሉ ሰዎች መረጃ ይፈልጋሉ። መረጃ ደግሞ የሚሰጠው አንደኛው መገናኛ ብዙሃን ነው። ስለዚህ ሰዎች ከቦታ ቦታ ተንቀሳቅሰው እንዲመጡ የማድረግ ስራን የሚሰሩ ባለሙያዎች አልነበሩም። ስለዚህ ምንድነው አንተ ለምሳሌ የሆነ ቦታ መረጃ ብትፈልግ፣ ለምሳሌ አፋር ላይ ሰሞኑን እሳተ ገሞራው ተፈጠረ። እንዲህ አይነት መረጃ አንተ እዛ ሳትደርስ የህዝብ ግንኙነቱን በደንብ አድርገህ ካበቃኸውና የመረጃ ትስስር ከፈጠርክ በቀላሉ መረጃ ፍሎ ይኖራል ማለት ነው። እዛ መሄድ ሳይጠበቅብህ እዛ ጋር ምን ተፈጠረ የሚለውን በደንብ አድሬስ ታደርግበታለህ በሚል የተቋቋመ ነው። በጣም ጠንካራ ነበረ። ብዙ ስልጠናዎች እንሰጣለን፣ ጉብኝቶች እናደርጋለን፣ የአቅም ግንባታ እንቅስቃሴዎች እንዲደረጉ ይሰራል። ተቋማት ጋር ያለው ግንኙነት ጠንካራ ሆኖ ጠንካራ በሚባል ደረጃ ስራዎች ተሰሩ። ወደ 7 ዓመት አካባቢ ቆየ። ሰላም ጤና ይስጥልኝ ውድ የፊደል ፖድካስት ተከታታዮች እንደምን ቆያችሁኝ? አለማየሁ ፍቅረ ማርያም እባላለሁ። በድጋሚ ሌላ እንግዳ ይዤላችሁ መጥቻለሁ። የዛሬ እንግዳዬ ጋዜጠኛ ነው። ጋዜጠኛ አስናቀ ብርሃኑ ይባላል። ከእሱ ጋር ጥሩ ቆይታ ይኖረናል። ስለ ቱሪዝም በተለይም ደግሞ ስለ ጋዜጠኝነትና ስላለን የሀገራችን የተለያዩ የቱሪዝም መስህቦች ቆይታ እናደርጋለን። ይህንን ፕሮግራም እንድትከታተሉት ጋብዛለሁ። መልካም ቆይታ ይሆንላችሁ። አስኔ ወደ ፊደል እንኳን ደህና መጣ። አሌክስ እንኳን ደህና ቆየኸኝ። ደስ ብሎኛል ስለተገናኘን። እኔም በጣም ደስ ብሎኛል። እንግዲህ የፊደል እንግዳ ሆነ ስለቀረብክ እስቲ ለመጀመሪያ ያህል አስኔ የተወለደ የታደገ የተማረ እነዚህን ነገሮች እስቲ መንደርደሪያ ይሆናሉና ለተመልካቾቻችን ግልጽ አድርግ። ከሀ እስከ ፐ ነው ማለት ነው። በደንብ እኔ አዲስ አበባ ልጅ ነኝ። አዲስ አበባ ነው ተወልጄ ያደግኩት። ትምህርቴን የሚጨረስኩት አዲስ አበባ ነው። 100% አዲስ አበባ በሚባል ደረጃ አዲስ አበባ ተወልዶ ያደገ ልጅ ነው። እኔ የተወለድኩት ሳሪስ አካባቢ የሚባል ታውቀው እንደሆን ሳሪስ አካባቢ ነው የተወለድኩት። የሳሪስ አካባቢ ልጅ ነኝ። እንግዲህ እዛው አካባቢ የነበሩ ኤሌመንትሪ ስኩል እና ሃይ ስኩል እዛው ነው የተማርኩትኝ። ከዛ በኋላ እንደ ማንኛውም ሰው ደግሞ ወደ እንትን ገባን፣ ወደ ሃየር ኤጁኬሽን ውስጥ ገባን። ያው የተማርኩት በማኔጅመንት ዲግሪ ያለኝ መጀመሪያ ገና ሲገርም ነገር የትምህርት ባክግራውንድን ሳይ አካውንቲንግ ጀመርክ፣ ማኔጅመንት ዲግሪ፣ ማስተርስን ቢዝነስ አድሚኒስትሬሽን እና እንዴት ወደ ጋዜጠኝነት ሊያመጣ ቻለ ይሄ ነገር ብዬ ብሎ ጥያቄ ነበረኝ። እስቲ በዛው ይሄ ነገር እኔ ገና ትምህርት ቤት እያለሁ ጀምሮ ጋዜጠኛ እንደመሆን ዊሽ አደረግ ነበር። ትምህርት ቤት ክበብ ውስጥ ምናምን በዚህ ሚዲያ ላይ ተሳትፎ ነበረ። አርት ክለቦች ላይ በደንብ ተሳተፍ ነበረ። ስለዚህ ጋዜጠኛ የመሆን ህልም አለኝ ብቻ ሳይሆን ጋዜጠኛ ለመሆን ደግሞ ሰራም ነበር። ሚኒ ሚዲያ ውስጥ በደንብ እንሰራ ነበር፣ እኔ በመማርበት ሃይስኩል ትምህርት ቤት ውስጥ ማለት ነው። ከዛ ደግሞ ጎበዝ የንግግር እውቀት እንዲኖርህ በእኛ ጊዜ እንትኖች ነበሩ፣ የክርክር መድረኮች፣ የውይይት እድሎች የሚፈጥሩ ንግግርን የሚያበረቱ የሚያሻሽሉ አጋጣሚዎችን የሚፈጥሩ አጋጣሚዎች ነበሩ እና እነሱን በደንብ እጠቀም ነበረ። ግን ወደ ትምህርት ስመጣ በትክክል ጋዜጠኝነት ጋር ፊት የሚያደርግ ትምህርት ለመማር እድል አላገኘሁም ነበር። ያው ታፍ ነው በዛ ጊዜ። ኮሚኒኬሽን ላይ ትምህርት ማግኘት በዛ ጊዜ አስቸጋሪ ነበረ። ግን ደግሞ መማር ስላለብን ትምህርቱን ቀጠልኩኝና ከዛ በኋላ የመጀመሪያም ስራዬ ወደ ጋዜጠኝነት ቮካልም ደግሞ ጥሩ ነው እና ነበረው ኤክሰርሳይዝ ከዛ የመነጨ ነው። ቆንጆ ድምፅ ነው አይደለም? የጋዜጠኛ ነው እና ፍላጎቱ ብቻ ሳይሆን ላይክ አሁን ዲቤት ማድረግ ንግግር ላይ ደፋር እንድትሆን ስትራክቸር የሆነ ንግግር እንድታቀርብ ያግዛሃል። ከዛ ውጭ ግን ድምፅ ላይ ደግሞ ይሄ የጋዜጠኛ የሚባል አይነት በጣም የሚስቡ አይነት ጆሮ ገብ የሆኑ ደግሞ ሰዎች አሉና ድምፃቸውም ጭምር ጋዜጠኛ ነው መሆን ያለበት እከሌ ይባላል እና እንደዛ አይነት ሰው ነው አንተ። ምስክርነት ያው ያንተ ምስክርነት ግን ያገዙኝ ነገሮች አሉ እንዳልኩ ነው። ፍላጎቱ ስለነበረ ከትምህርት ቤት ጀምሮ እንደዚህ አይነት ንግግሮችን ለማምጣት ስራዎችን ለመስራት የራሴን እንቅስቃሴ አደርግ ነበረ፣ ሞክራለሁ በራሴ መንገድ እና
ያው ድምፅ ፈጣሪ ነው። ከድምፅ ውጭ ግን ደግሞ ድምፅህን የምትገራበት የምታስተካክልበት ለሚዲያ እንዲሆን የማብቃት ነገር ደግሞ ትንሽ ጥረትም ንግግሮችም ይፈልጋሉ፣ ስራዎችም ይፈልጋሉ። ምናልባት ሆኖ ከሆነ የዛ ውጤት ሊሆን ይችላል የሚል እምነት ነው ያለኝ። ከዛ በኋላ እንግዲህ ወደ ስራ ዓለም ስገባ እንዳልኩ ቀጥታ ወደ ጋዜጠኛ አልገባሁም። ከዛ በፊት ግን ሃይስኩልም እያለሁ ከዛም በኋላ ኮሌጅ ገብቼም ስማር የተለያዩ የቲያትር የጋዜጠኝነት ክበባቶች ነበሩ በእኛ ጊዜ እና የጋዜጠኝነት ፍላጎቱም ስለነበረ ቁጭቱም ስለነበረብኝ እነዛ ኮሌጆች ወይም እነዛ አማተር ክለባት ጋዜጠኝነትን በአቅማቸው ልክ ያስተምራሉ። እንደው ተፍላሚ የሚባል ማህበር እኔ ተፍላሚ ጋዜጠኞች ማህበር ነው የተማርከው? እዛም ተምሬያለሁ። የጀመርከው እዛ ነው ትምህርቱን የጋዜጠኝነቱን? እዛ ተማር። ከዛ በፊት የማስታወቂያ ሚኒስትርም ትሬኒንጎች ይሰጥ ነበር። ብዙ ትሬኒንጎች ወስጃለሁ ሃይስኩልም እያለሁ። ከዛ ውጭ ግን እንደ ማህበር የተፍላሚ ጋዜጠኞች ማህበር አባል ሆነን እና ፒያሳ ነበረ ትሬኒንጉ የሚሰጠው። በጣም በኢትዮጵያ ውስጥ ትላልቅ የሚባለው አንጋፋ ጋዜጠኞች ነበረ እየመጡ የሚያሰለጥኑን። ያው ከፎርማል ኤጁኬሽኑ ያልተለየ በጋዜጠኝነት ላይ እውቀት እንዲኖረን አድርገዋል። ግን ያ ብቻ ደግሞ በቂ አይደለም። በቂ ስላልሆነ አንደኛ የጋዜጠኝነት ልክ ወይም ማሳያ ማንበብ ነው። ነገሮቹን በደንብ ማየት መመልከት ይጠይቃልና በዛም አብሮ ማዳበር ይፈልጋል። በዛ ሆኖ ተፍላሜ ላይ ረጅም ዓመት ቆየን። ብዙ በዛ ጊዜ የተፍላሜ ጋዜጠኞች ማህበር በሁሉም መንገድ ነው የሚያስተምረው። ፕሪንቲንጉን የሚያስተምር ነበር፣ ትሬኒንግ ይሰጣል። ኤሌክትሮኒክስ ሚዲያውም ላይ እንደዚሁ ብሮድካስት የምታደርገውን ነገር ያሰለጥናል። እና ምን እናደርጋለን? የጋዜጣ እናዘጋጃለን። በእጃችን ነው የምናዘጋጀው ጋዜጣ በእጅ ነው የሚጻፈው። በጽሁፍ ነው። የጋዜጣ ፎርማትን አምዱን ቀርጸህ አምዱ ውስጥ ያሉትን ጽሁፎች አሰባስበህ በእጅ የሚለጠፈውን ለጠፈው ወረቀቱ ላይ ልክ እንደ ጋዜጣ በእጅ ትሰራለህ። ሁሉም ነገር በእጅ ነው የሚሰራው። ቪዥዋል የሚደረገውን ካርቱን ነገሩንም ስኬች ታደርጋለህ። ኤቭሪቲንግ በቃ አንድ ጋዜጣ ሊኖረው የሚገባው ነገር በግሩፕ ነው የሚሰራው። አዘጋጅተን እንደ መመረቂያ እንሰራ ነበር። ከዛ የሬዲዮ ሴሽን አለ። ልክ እንደ ስቱዲዮ የሬዲዮ ልምምድ የምናደርግበት ፕሬዘንቴሽን ታቀርባለህ። ተመልካቾች አሉ ወይም ተሳታፊ ጋዜጠኞች አሉ። የትምህርት ቤቱ ተማሪዎች ናቸው ወይም የማህበሩ አባላት ናቸው። ከዛ ልክ አንተ እንደ ጋዜጠኛ ቁጭ ብለህ ፕራክቲስ ታደርጋለህ። ጋዜጠኝነቱን ኤክሰርሳይዝ ታደርጋለህ፣ ትተቻለህ። መተቸት ሲባል ቀላል መተቸት እንዳይመስልህ። ትላልቅ የነበሩ ጋዜጠኞች ጭምር ይተቻሉ እየመጡ እና እሱም ሌላው የጋዜጠኝነት ልምምድን ከፍ ያደረገልኝ እድል ነው እና በዚህ እንግዲህ ጋዜጠኝነቱን ለማምጣት ሞከር። ስራ የጀመርከው በዓለም አቀፍ የተራድኦ ድርጅቶች ውስጥ እንደሆነ ሰማው። በጂአይዜድ ሄልስ ፓርትነርሺፕ፣ ሄልስ ኮሚኒኬሽን ፓርትነርሺፕ የመሳሰሉት ጋር የፕሮግራም አስተባባሪ አሰልጣኝ ሆነን የጀመርከው የሚል ነው እና የሚመስለው በዛው የምትቀጥል ነው የሚመስለው። ከትምህርት ዝግጅትም አንጻር ወደ ቱሪዝም ጋዜጠኝነቱ እንድትገባ ያደረገ አጋጣሚ ነበር እነዚህ ቦታዎች ላይ ስትሰራ እና ኤክስፒሪያንሱስ እንዴት ነበር እዛ? የአጋጣሚ ስራዎቹ በቀጥታም በተዘዋዋሪ የኮሚኒኬሽን ስራ ናቸው። እንደው ጋዜጠኝነት አይባል እንጂ የኮሚኒኬሽን ስራ ያለባቸው ናቸው። ለምሳሌ መጀመሪያ ጊዜ ጂአይዜድ ውስጥ ነበር የገባሁት። ያኔ ጂቲዜድ ነበር የሚባለው። ሙቭ የሚባል ፕሮጀክት ነበር የነበራቸው። ታስታውስ ከነበረ የኤችአይቪ ስርጭት በጣም በከፍተኛ ሁኔታ የበዛበት ነበርና ኢንተራክት የሚያደርግ አንድ ፕሮግራም ይዘው መጡ። ፕሮግራሙ ምንድን ነው? ቱክልሶች አሉ ወደ 5 የሚደርሱ ድንኳኖች። በነዛ ድንኳኖች ውስጥ የተለያየ አይነት ሴሽኖች ተዘጋጅተዋል። ለምሳሌ ስርጭቱን በተመለከተ የሚያወራ፣ መከላከሉን በተመለከተ የሚያወራ፣ የህይወት ክህሎትን የምታዳብረትበትን መንገድ የሚያወራ ብቻ 5 ድንኳኖች አሉ እና በዛ ድንኳን ውስጥ የተለያየ አይነት የማስተማሪያ ሀሳቦችን ይዘህ ነው የምትናገረው። ስለዚህ ያንን ስታደርግ ከተማሪዎች ጋር ነው ስራው የሚሰራ የነበረው። ተማሪዎቹ ይመጣሉ፣ እዛ ድንኳን ውስጥ ይገባሉ። እነዛን ተማሪዎች ማሳመን ነው ከሎጂክ ጋር ከትክክለኛ ሀሳቤ ጋር ጌም ነገር ነው። እሱን እያጫወትክ ማስረዳት ነው እና የእሱን አይነት ትሬኒንግ ነበረ። ፉሊ ኮሚኒኬሽን ነው። ከብዙ ሰዎች ጋር የምትገናኝበት፣ የምታወራበት፣ ኢንተራክት የምታደርግበት አይነት ስለነበረ የዛ ፕሮግራም አስተባባሪ ሆኜ ትንሽ ጊዜ ሰራው። ምን ያህል ጊዜ ሰራ? 1 ዓመት ከ6 ወር አካባቢ ነው ፕሮጀክቱ የቆየው። ከዛ በኋላ አንድ ሎካል ኤንጂኦ ሴቭ ላይቭስ ኢትዮጵያ የሚባል እዛም እንደዚሁ ለ1 ዓመት አካባቢ ሰርቻለሁ። እሱም ትምህርት ቤት ላይ አካባቢ የሚሰራ የነበረ ነው። ስልጠናዎች ነው። እሱ ደግሞ ኤቢዋይ የሚባል የትሬኒንግ ሴሽን ነበር የነበራቸው። እሱም ስልጠና ነው። እሱንም እንደዚሁ አብረ የተሳተፍ። ከዛ በኋላ ትልቅ ስራ የሰራሁበት ምናልባትም የቱሪዝም ጋዜጠኝነት ላይ ደግሞ ኢንጌጅድ እንደሆነ
ሀሳቡ እንዲኖረኝ እድል የፈጠረልኝ ሄልዝ ኮሚኒኬሽን ፓርትነርሺፕ የሚባል ወይም HCP የሚባል የአሜሪካን ተራድኦ ድርጅት ፈንድ የሚደረግ ድርጅት ነበረ። ያ ድርጅት በኢትዮጵያ ውስጥ አግሬሲቭ የሆነ የኮሚኒኬሽን እና የስልጠና ስርዓቶችን ዘርግቶ የሚሰራ ነበረ። በዛ ውስጥ ተሳታፊ ነበርኩኝ እንደ አንድ አሰልጣኝ ማለት ነው። እና በዚህ አጋጣሚ ሁሉም ኢትዮጵያ ውስጥ ይሰራ ነበረ። የሚገርም ከኤሌመንተሪ ጀምሮ እስከ ዩኒቨርሲቲ ድረስ ነው ትሬኒንጉ የሚሰጥ። የራሱ የሆኑ ሞጁሎች አሉት። ሞጁሎቹ ምን ላይ ነው ትሬኒንጉ? ትሬኒንጉ በካታጎሪ ነው። ከአንደኛ እስከ አራተኛ ክፍል ላሉ ይሰጣል። ከአራተኛ ክፍል ጀምሮ እስከ 8ኛ ክፍል አካባቢ ይሰጣል። እስከ 12ኛ ክፍል ወይም እስከ 10ኛ በጊዜው። ከዛ በኋላ ለዩኒቨርሲቲዎች ደግሞ ካምፓስ ላይፍ የሚባል ትሬኒንጎችን ይሰጥ ነበረ። እነዚህ ሁሉ የራሳቸው የሆነ ሞጁል አላቸው። በእነዚህ ትሬኒንግ ሞጁሎች ውስጥ ነው ስልጠና የምትሰጠው። በጣም አትራክቲቭ ነው። ከሰዎች ጋር ነው የምታወራው። ብዙ ዩኒቨርሲቲ ተማሪዎች አብረው ትሬኒንጉን ይወስዳሉ። ጭቅጭቅ አለው። ዝም ብሎ መቀበል ምናምን የለም። ማንበብ አለብህ፣ ቻሌንጅ ማድረግ አለብህ፣ ጥሩ ተናጋሪ መሆን መቻል አለብህ፣ ማሳመን መቻል አለብህ። እንዲህ እያለ አይነት ነገሮች ይሉ። በዚህ ትይዩ ግን አብሮ ጋዜጠኝነቱንም እንደዚሁ እሰራ ነበረ። ሁለቱንም አያይዤ ነበረ ምሰራ የነበረው እና በዛ ጉዞ ውስጥ ኢትዮጵያን የማየት እድል ገጠመኝ። ትራቭል ነበረው ሁሉም ዩኒቨርሲቲ ውስጥ እንግዲህ ወደ ቲቸርስ ኮሌጅ እና ዩኒቨርሲቲ ላይ ነው። በኢትዮጵያ ውስጥ ኦልሞስት ሁሉም ጋር በሚባል ደረጃ ትራቭል ታደርጋለህ እና ከዛ የጉብኝት ሴሽኖችን በራስም ትፈጥራለህ። እድሎችም ሲገኙ አብረህ ትመለከታለህ። ቆንጆ የሚባል ጊዜ ነበረ። 1 ዓመት ከምናምን ያሳለፍኩት ተአምር ነበረ። ከዛ እዛው የHCP ውስጥ ካምፓስ ላይፍ የሚባል ጋዜጣ ይዘጋጅ ነው። ደስታ ይባላል ዋና አስተባባሪው። ከእሱ ጋር ሆነን ያንን ካምፓስ ላይፍ ጋዜጣ አብሮ ለማዘጋጀት ስራዎችን ጀመርን። ስለዚህ ትንሽ ጋዜጠኝነቱም ጋር ጠጋዬ ማለት ምክትል ዋና አዘጋጅ ሆነ ነው የምታዘ እንደሱ አይነት ስራ መስራት ጀመርን። ከዛ የቴሌቪዥን ፕሮግራም ነበረው ድርጅቱ ከሜዲካል ወይም ከሜድኮ ባዮሜዲካል ጋር የሚዘጋጅ ዝግጅት ነበረው። እሱም ላይ እንደዚሁ አለፍ ገደም ባለው መንገድ ወጣ ገባ እያልን እናግዝ ነበር እና ከዛ በኋላ የኔ የህይወት መስመር ሙሉ ለሙሉ ወደ ጋዜጠኝነቱ መምጣት አለበት የሚል የግል አቋም ያስኩኝና ያው መቀጠር አለ ፍላጎት መቀጠር ትፈልጋለህ፣ ግን ደግሞ መቀጠሩን በራሴ መንገድ አልፈለኩም በጊዜው። ምክንያቱም እኔ የማስበውን ነገር መስራት አለብኝ ብዬ አስቤ ስለነበረ የዛሬ 13 ዓመት አካባቢ የመጀመሪያውን የሬዲዮ ፕሮግራም በኤፍኤም 96.3 ጣቢያ ላይ ጀመርኩ ማለት ነው። ከዛ ጊዜ ጀምሮ እንግዲህ እስካሁን ድረስ አለው። ሌላው እንግዲህ የሆቴል እና የሆስፒታሊቲ እና የቱሪዝም ጋዜጠኞች ማህበር መስራች ነህ። ማህበሩንም በፕሬዚዳንትነት እየመራህ ነው ያለኸው። ከዛ ፊት ደግሞ የሚዲያ ፎረም እንዲሁ የሆስፒታሊቲ እና ቱሪዝም የሚዲያ ፎረም ለ7 ዓመታት የኤክስኪዩቲቭ ኮሚቴ ሜምበርም ሆነ መርተሃል አይ ቲንክ ለ7 ዓመታት እና እነዚህን ማህበራት በመመስረትና አመራር በመሆን ሂደት ውስጥ ምንድን ነበረ ቪዥን? ምን ይለወጣል ብለህ አስበህ ነበር? ወደ እነዛ አሶሲዬሽኖች ወደ መመስረቱ ወደ መምራቱ የመጣኸው የሚዲያውስ ሚና ምንድን ነው? ዘርፉም በመቀየር ሂደት ውስጥ ብለህ ታስባለህ? ይሄኛው ነው ይሄ ክፍተት ነው ሁልጊዜ ትንሽ የሚያስቸግረው። ኢትዮጵያ ውስጥ የቱሪዝም ጋዜጠኝነት ወይም ትራቭል ጆርናሊስት እንደ ሙያ የሚታይ አይደለም። እውነት ለመናገር የሆኑ ሰዎች በራሳቸው ተነሳሽነትና ፍላጎት የሚሰሩት ስራ ነው። ብዙ ሚዲያዎች ማየታቸው ከሆነ ባለውለታ የሆኑ ሚዲያዎች አሉ፣ የማይዘነጋ የማይረሳ ስራ የሰሩ አሁንም ድረስ እየሰሩ የሚገኙ እኛንም አርአያ እንድንሆን ያደረጉ እንደ ኢትዮጵያን ቃኘት አይነት ፕሮግራሞች በቴሌቪዥንም ረገድ በተመሳሳይ የተሰሩ ፕሮግራሞች አሉ። ግን አለፍ ገደም ናቸው። የፕሮግራም ማሟያ ነገሮችም ተደርጎ ይታሰባሉ። እንደው ኢትዮጵያን ቃኘት እንኳን የኢትዮጵያ የፕሮግራም ማሟያ ነው ለማለት ይቸግራል። በዋናነት እንደውም ለኢትዮጵያ የቱሪዝም ሪፖርቲንግ ወይም ዘገባ ስርዓት የተሻለው መነሻ ከተባለ ስታርቲንግ ፖይንት እንደው ሌሎቹ ቱሪዝምም ስናስብ በሬዲዮም በቴሌቪዥንም ከዛ በኋላ የሚቀርቡት የቱሪዝም ፕሮግራሞች የሆነ ሰው የሆነ ቦታ ደርሶ ሲመጣ የሆነ ቦታ ደርሶ ሲመጣ ኤክስፒሪያንሱን ሼር የሚያደርግበት እንደዛ አይነት ነው እንጂ ቱሪዝም እንግዲህ በዓለም ደረጃ በጣም በርካታ ሰዎች የሚንቀሳቀሱበት ትልቅ ኢንዱስትሪ ነው። በቢሊየን የሚቆጠር ሰው ገንዘብ ይንቀሳቀስበታል። አሁን እንኳን ትሪሊየን ደርሰዋል። ያኔ 1 ቢሊየንም ያልገባ ትራቭለርስ ነበር። አሁን ግን ከ1.1 ቢሊየን በላይ ትራቭለርስ አለ።
እነዚህ ሁሉ ሰዎች መረጃ ይፈልጋሉ። መረጃ ደግሞ የሚሰጠው አንደኛው መገናኛ ብዙሃን ነው። ስለዚህ ሰዎች ከቦታ ቦታ ተንቀሳቅሰው እንዲመጡ የማድረግ ስራን የሚሰሩ ባለሙያዎች አልነበሩም፣ ብዙም አልነበሩም። እኛም ከጀመርን በኋላ እንግዲህ ምሳሌ የሆኑ ጥቂት ግለሰቦች አሉ። ለምሳሌ ሄኖክን ማንሳት እንችላለን። ተጓዡ ጋዜጠኛ በተወሰነ መንገድ አዚዝ እንደ ጆርናሊዝሙ ሳይሆን እንደ ፎቶግራፈር የቱሪዝም ፕሮግራሞችን ይሰራል። ቅድም እንዳነሳ ነው የኢትዮጵያ ምቃኛት ፕሮግራሞች አሉ። ከዛ ዋልታ ይሰራቸው የነበሩ ሀገሬ የሚባሉ ዶክመንትሪስ ነበሩ። እነሱ ቶታሊ የቱሪዝም ፕሮዳክት ናቸው። እነሱ ነገሮች ነበሩ። ከዛ ስራዎቻችንን እንሰራለን። ግን ስራው ቅድም እንደነገርኩ በመንግስትም ደረጃ በጊዜው ቱሪዝም ያን ያህል ትኩረት የሚሰጠው ዘርፍ አልነበረም። እንደውም የሆነ የድግስ ሴክተር ተደርጎ የሚታይ ሰዎች ድግስ ሲፈልጉ ወይም መጨፈር መጫወት ሲፈልጉ የሚንቀሳቀሱበት እንጂ ኢኮኖሚ ያመነጫል ተብሎ የማይታመንበት የሆነ ሰው ከሆነ ቦታ ተነስቶ የሚመደብበት አይነት ዘርፍ ነበር እና ትኩረቱ በጣም የላላ ነው። ስለዚህ የቱሪዝም ጋዜጠኛው በመሀል ይጎዳል። ቱሪዝም ደግሞ እንደምታስበው ቤተ ቁጭ ብለህ ጽፈህ የምትሰራው ነገር አይደለም። ቦታው ላይ መሄድ ይፈልጋል፣ ብዙ ወጪ ይፈልጋል፣ አድካሚ ነገሮች አሉት። ሪስክ ቴክ አድርገህ ነው የምትንቀሳቀሰው። እነዚህም ሁሉ ነገሮች ይዘህ በምትሰራበት ጊዜ ጋዜጠኛው በሚገባው ልክ ስራዎችን ለመስራት ይቸገር ነበር። ከዛ ምን እናድርግ የሚል ሀሳብ ሲመጣ ያኔ የባህልና ቱሪዝም ሚኒስትር ይባላል። ምናልባትም በኢትዮጵያ የቱሪዝም አደረጃጀት ውስጥ በአደረጃጀት ሳይሆን በቅንነት ወይም ደግሞ ስራዎችን ለመስራት መልካም ፈቃድ ከነበራቸው መሪዎች መካከል ምናልባትም የቱሪዝም ሽግግር እሳቤው ማደግ ጀምረዋል ብዬ የማስብበት ጊዜ ነው። ሚኒስትር የነበሩት አቶ አሚን አብዱልቃድር የማይረሱት አሁንም ድረስ ያሉት ወይዘሮ ታደለች ዳሌቾ የኢትዮጵያ ቱሪዝም እንቅስቃሴ ውስጥ መንግስት እንደ መንግስት ትኩረት እንዲያደርግበት እድል የፈጠሩ መሪዎች ነበሩ እና በዛ ጊዜ እነሱ ቅን ነበሩ ሚዲያው ጋር አብረው ለመስራት። የእነሱን ቅንነት ታሳቢ አድርጎ ለምን የሚዲያ ፎረም አናቋቁም የሚል ነው። እንግዲህ የሚዲያ ፎረም ዋናው ዓላማ በጊዜ የነበረው ሚዲያው ዘርፉ ላይ ያሉት ባለድርሻ አካላትና መንግስት ደግሞ በጋራ ተነጋግረው በዛ ዘርፍ ላይ የሚሰሩትን ስራዎች እንዲተጋገዙ፣ ሚዲያውም ያለበትን እጥረት እንዲሞላ፣ እነሱ የሚሰሯቸው ስራዎች የመገናኛ ብዙሃን ሽፋን እንዲያገኙ ለማድረግ የመገናኛና የመወያያ መድረክ እንዲደረግ ነበረ። ጂንካ ላይ ነው ያ ማህበር የተቋቋመው። ያው ያኔ በስራ አስፈጻሚነት ተመርጠን አብረን ወደ 7 ዓመት አካባቢ አገልግለናል። እኔ በመደራጀት አምናለሁ። መደራጀት ማለት እነማን ነበሩ የዚህ የሚዲያ ፎረሙ አባላት የነበሩት? ብዙ ነበሩ። ዘሪሁን ግርማ ፕሬዚደንት ነበረ። ከዛ በኋላ የቱሪዝም ላይ የሚሰሩ ጋዜጠኞች ነበሩበት። ግን ሁሉም ሚዲያዎች ናቸው። የሚዲያ ፎረም ስለነበረ ሁሉም ሚዲያዎች ናቸው። ቱሪዝም ያላቸው ናቸው። ሁሉም ቱሪዝምን እንደ ፕሮግራም የሚሰሩ ናቸው። ላይሰሩ ይችላሉ። እንዲሰሩ እኮ ነው። እንዲሰሩ ለማስቻል ነው። የመገናኛ ብዙሃን ዋና ዓላማ ሀገርን ማስተዋወቅ ነው፣ ገጽታን መገንባት ነው አይደለም? ሀገርን ማስተዋወቅ፣ ገጽታ መገንባት ከሆነ በቀጥታም በተዘዋዋሪ የቱሪዝም ዘርፍን መስራት ነው፣ ማስተዋወቅ ነው፣ ያንን ቢዝነስ ማድረግ ነው። ስለዚህ ሁሉም ሚዲያዎች ቢኖራቸውም ባይኖራቸውም ወደዚህ መምጣት አለባቸው የሚል በአባልነት ደረጃ ሁሉም ሚዲያዎች አሉ፣ ስራ አስፈጻሚ ውስጥ የተመረጡት እንዳለ ሆነ። ከዛ ውጭ ሌላ በጣም ጥሩ የነበረው ያን ጊዜ በክልል ደረጃ አደረጃጀቱ ጠንካራ ስለነበረ የክልል የህዝብ ግንኙነት ኃላፊዎችም አባል ነበሩ። ስለዚህ ምንድነው አንተ ለምሳሌ የሆነ ቦታ መረጃ ብትፈልግ፣ ለምሳሌ አፋር ላይ ሰሞኑን እሳተ ገሞራው ተፈጠረ። እንዲህ አይነት መረጃ አንተ እዛ ሳትደርስ የህዝብ ግንኙነቱን በደንብ አድርገህ ካበቃኸውና የመረጃ ትስስር ከፈጠርክ በቀላሉ መረጃ ፍሎ ይኖራል ማለት ነው። እዛ መሄድ ሳይጠበቅብህ እዛ ጋር ምን ተፈጠረ የሚለውን በደንብ አድሬስ ታደርግበታለህ በሚል የተቋቋመ ነው። በጣም ጠንካራ ነበረ። ብዙ ስልጠናዎች እንሰጣለን፣ ጉብኝቶች እናደርጋለን፣ የአቅም ግንባታ እንቅስቃሴዎች እንዲደረጉ ይሰራል። ተቋማት ጋር ያለው ግንኙነት ጠንካራ ሆኖ ጠንካራ በሚባል ደረጃ ስራዎች ተሰሩ። ወደ 7 ዓመት አካባቢ ቆየ። ከዛ በኋላ እንግዲህ አመራር ለውጥ ሲመጣ ደግሞ አዲሱ አመራር እንደዚህ አይነት አደረጃጀቶችን በራሱ መንገድ በመልካምነት ሊያየውም ይችላል። ጥሩ ሄዶ ነበረ። ከዛ ግን ያው ቱሪዝም ድርጅት ሆኖ ወጣ። ቱሪዝም ብቻውን እሱን ደግሞ ሁሉንም አድርጎ ለማስራት እንደ ፎረም ለማደራጀት አስቸጋሪ ስለነበረ አደረጃጀቱ በዛው ይቆማል። ከዛ አሁንም የቱሪዝም ጋዜጠኛው እንዳልኩ ነው ሜዳ ላይ ነው ያለው። በጣም ጥቂት ነው ቁጥሩ። መሻሻሎች ጨምረዋል። ብዙ ሰዎች ወደዚህ ለመምጣት ሞክረዋል። ግን እንዳልኩ አዋጭ አይደለም። በብዙ መንገድ ድጋፍ የሚገኝበት ዘርፍ ስላልነበረ ብዙዎች አይቆዩም፣ አይቀጥሉም። ስለዚህ አሁንም ፓሽኔትድ ሆነው የሚሰሩት ግለሰቦች ወይም ድርጅቶች እንዲቀጥሉ ደግሞ ያስችል ስለነበረ አደረጃጀቱ ሲፈቅድ፣ በተለይ ለውጡ ሲመጣ በሙያ ማህበር የመደራጀት እድል የድሮ የሙያ ማህበር አይደራጅም የሚለውን ኢንኮቴሽን እናስቀምጠው። የአደረጃጀቱ አለ። ግን አንዳንድ አደረጃጀቶች ብዙ ሙከራዎች አድርገን ያልተፈቀዱለት ጊዜም ነበረ በጊዜው።
እንግዲህ ለውጡ ሲመጣ ደረጃጀት ነፃነት ሲመጣ ለምን የኢትዮጵያ ባህልና ቱሪዝም ጋዜጠኞች ማህበር ብለን አናቋቁምም የሚል ሀሳብ ከጓደኞቻችን ጋር ተነጋግረን ያንን ማህበር መሰረትን። ፕሬዚደንቱ ሄኖክ ነው። እኔ ስራ አስኪያጅ ሆኜ ነው እስካሁን ድረስ የምሰራው። 4 ዓመት ሆኖታል አሁን ከተቋቋመ። እሱም እንግዲህ አንደኛው ዓላማ የማህበር ዓላማ ዋናው ነገር ምንድን ነው? የምታስፈጽመውን ዓላማ ሰው ጋር ማድረስ ነው። ከዛ በኋላ በዛ ውስጥ ያሉት ባለሙያዎች አቅማቸው እንዲገነባ በተቻለው መጠን ዘርፉ ላይ የተሻለ ስራ እንዲሰሩ ማድረግ ማስቻል ላይ ነው እና በዛ ረገድ እንግዲህ አቅማችንን እንሞክራለን። በጣም ጥሩ። ሌላው እንግዲህ ከምትታወቅበት ስራዎች ውስጥ እነዚህ እና ሌሎችም ለምሳሌ በኤፍኤም 97.1 በለገዳዲ ሬዲዮ ጣቢያ መሰራቸው ስራዎች ይጠቀሳሉ። ከዛ ባለፈ ደግሞ በህትመት ሚዲያዎችም በመጽሔት ዝግጅት ለምሳሌ አንዱ የኢትዮ አኒማል፣ ሌላ ደግሞ አግረሰብ አርአያ ይመስለኛል። እነዚህና ሌሎችም የህትመት ሚዲያዎች ላይ ትሰራለህ። በዚህ በሬዲዮ እና በመጽሔት ወይም በህትመት ሚዲያ ላይ ባለው ስራ መሰረታዊ ልዩነት ቱሪዝምን ከመዘገብ ከማቅረብ አኳያ መሰረታዊ ልዩነቱ ምንድን ነው ብለህ ትላለህ? እንግዲህ ለጋዜጠኝነት አንደኛው ትምህርት ቤት በተለይ እኛ በነበርንበት ጊዜ ባለውለታ የሆኑ ጣቢያዎች አሉ። አንደኛው ለገዳዲ ነው። ለገዳዲ ላይ እንዳቅምህ ስራዎች ታቀርባለህ፣ ስራዎችን ትልካለህ። ስራዎችን ይመለከቱና አቅም እንዳለ ሲያስቡ ወይም ደግሞ ስራ ጥሩ ሲሆን አየር ላይ ውሉልሃል። ኤፍኤም 97.1 በጣም ለብዙ ጋዜጠኞች አሁን ድረስ ላሉ በጣም ትላልቅ ጋዜጠኞች መፈጠር ምክንያት የሆነ ይመስለኛል። እኔ ያኔ ጋዜጠኛው ሀሳቡን የሚገልጽበት መልእክቱን የሚያስተላልፍበት እጅ ከምን የሚባልበት በተለይ ለዚህ ሙያ እጅ ከምን የሚባልበት እድል ይፈጥር ነበር እና ያኔ ብዕር ትሩፋት የሚባል ፕሮግራም ነበረ። ያ ፕሮግራም ላይ ያለህን ነገር ይዘህ ትሄዳለህ። ከዛ በኋላ ያለህን ነገር ታቀርባለህ። ያው ስታቀርብ ዝም ብለህ አታቀርብም። ተመዝኖ ለዛ ፕሮግራም ይመጥናል ይሆናል ሲባል ነው የምታቀርበው እና በጋዜጠኝነት ፍላጎትና ህይወት ውስጥ ያቺ የመጀመሪያዋ ተርኒንግ ፖይንት ድምፅህ የምትሰማበት ያችን የምታቀርብበት ጊዜ እንዴት ሀሴት እንደሚያደርግ እንዳትጠይቅ። እኔ እጄን ከስቼ በቃ ሰፈሩ ውስጥ ወደዚህ ይል ነበረ። በሬዲዮ መሰማት በጣም ትልቅ ነገር ነው እና የሆነ ሰው ዛሬ እኮ ሰማሁ እስኪ ላይ ነው የምጠብቀው መንገድ ላይ ወደዛ ስትል እና በዛ ልክ ነው ደስታ የሚሰጥ የነበረው። እነሱ እዛ ላይ አቅማችንን እንሞክር ነበረ። ምን ነበረ ይዘቱ? የብዕር ትሩፋት የግጥም ነው የምናቀርበው። ግጥሞች መጣጥፍም ያቀርባሉ፣ ግን ስነ ጥበባዊ የሆኑ ነገሮችን የምታቀርብበት ቦታ ነው እና ጽሁፍ ትልካለህ። 10-20 የሚባል ፖስታ ሳጥን ነበረቻቸው፣ አረሳትም እስከዛሬ ድረስ 10-20 ላይ ትልካለህ። ከዛ አዘጋጆቹ ያዩና ለዚህ ይመጠናል ሲሉ ያቀርቡታል። ያኔ ትጠራለህ፣ ከዛ ታቀርባለህ። ከዛ ፑሽኪን ደግሞ ነበረ። ፑሽኪን በየወሩ የሚዘጋጅ የግጥም ምሽት ነበረ። በጣም የሚገርም አይነት ጋሻ ያለ ሙላቱ በዚህ ረገድ እንዴት ያለ የታደለ ሰው ነው ላለው ከስጋ ልጆቹ በላይ እጅግ በጣም በርካታ የመንፈስ ልጆችን ያፈራበት አሁን ድረስ ላሉት ከፊት ለምናያቸው ቀዳሚ የጥበብ ሰዎች መፈጠር ምክንያት የሆነ እድልን የፈጠረ እድልን የሰጠ ሰው ነው። ምክንያቱም ያ ዘመን አንደኛው ችግር ምንድነው? መድረክ ማግኘት ነው። አሁን በጣም የዚህ ዘመን ሰው እድለኛ ነው። አሁን የራስ ፕላትፎርም አለ። ግጥምህን አቅርበህ ህዝብ ፍረደኝ ማለት ይችላል። ያኔ ይሄኛው እድል የለም። ሬዲዮ ማግኘት በራሱ አስቸጋሪ ነው። ቴሌቪዥን ያለው ሰው በጣም ጥቂት ሰው ነው። መድረክ ማግኘት በጣም ትንሽ ነው። ትንሽ ስለሆነ ደግሞ መቅረብ መመልከት በራሱ በጣም ጠባብ ነው። ሰው ቤት ሄደህ ነው የምታየው። ቴሌቪዥን በሌለበት ሁኔታ አንድ ጽሁፍ አቅርበህ ተወዳዳሪዎችህ ብዙ ናቸው። ከነዛ ብዙ ሰዎች ጋር ተወዳድረህ ነው አንድ ነገር የምታቀርበው። ስለዚህ ያንን ውድድር ለማሸነፍ ደግሞ ጠንካራ ሰራተኛ ያደርጋል። ትደክማለህ፣ ትለፋለህ፣ አተኛም፣ ታዳምጣለህ፣ ታነባለህ፣ ትሰማለህ። ፋሽን ነበር ማንበብ። መጽሐፍ እኮ በ5 ሳንቲም እንከራይና እየተዋዋስን ሳምንት አንብበን እንመልሳለን። ያችን 5 ሳንቲም ማግኘትም በጣም ከባድ ነገር ነው። በዛ ሁሉ መሀል ግን አንተን የሚያንጽህ የሚሰራህ እድል ይፈጠርልሃል ማለት ነው። እንግዲህ ከዛ በኋላ ወደ ሙሉ ስራዬ ጋዜጠኝነቱን ሙሉ ስራ አድርጌ ስመጣ ፎረም ባደረግነው በራሳችን ድርጅት አማካኝነት ከዚህ ጋር የተያያዙ ስራዎችን መስራት ጀመርን። ወደ 5 አይነት የተለያዩ መጽሔቶችን እናዘጋጅ ነበረ። እነዚህ መጽሔቶች አንደኛው ሀገር ቤት የምትባል መጽሔት ነበረችን። በተለይ ቱሪዝም ላይ የምንሰራቸውን ፕሮግራሞች በሬዲዮ ከማቅረባችን በተጨማሪ በመጽሔትም የምናቀርብበት እድል እንዲኖር በጣም ቆንጆ የምትባል በህትመትም ተደራሽነትም የነበራት ሀገር ቤት የምትባል መጽሔት እናዘጋጅ ነበር።
ከዛ በኋላ ምን ቱሪዝም ላይ ሙሉ ለሙሉ መጽሔቷ የቱሪዝም ይዘት ነው። የቱሪዝም ይዘት ነው ሙሉ ለሙሉ የቱሪዝም ነች። በጣም ትልልቅ የሚባሉ የኢትዮጵያ የቱሪዝም መዳረሻ ቦታዎችን ቃኝተን የሰራንበት ነው። ብዙ ጸሐፍቶች የሚሳተፉበት ነው። ትላልቅ ጸሐፊዎች ጭምር አብረው ተሳትፈው የሚሰሩበት ነው። በጣም ቆንጆ ህትመት የነበራት መጽሔት ነች እና እሷን እንሰራ ነበር። ከዛ በኋላ ሁለተኛው መጽሔት ሀገረሰብ አርአያ ይባላል። ያንን ያደረገኝ ምንድን ነው? ድሮ ኤችሲፒ በነበርኩበት ጊዜ ዩኒቨርሲቲዎች ላይ እሰራ ነበረ እና ሃይስኩልም ዩኒቨርሲቲም ላይ ትሬኒንጎች ስንሰጥ አንድ የምንጫወታት ጨዋታ አለች። ኳስ ስንሰጥና ቅብብሎች ላይ የአንተ አርአያ ሰው ማን ነው ብለን ሰውየውን እንዲናገሩ ከዛ በኋላ ስለዛ ሰው መረጃ እንዲኖራቸው ምንድን ነው አርአያ እንዲሆን ያደረጉት የሚለውን ነገር እንዲያስቡ ለማድረግ ነው እና እንወረውርና ስንሰጠው ብዙ ሰዎች ስለ ውጪ ሰዎች የተሻለ መረጃ ነበራቸው። የሚከተሏቸውም አርአያ የሚያደርጓቸውም ሰዎች እነዛ የውጪ ሰዎች ናቸው እና ለምንድን ነው ይሄ የሆነው የሚል ነገር አነሳለሁ። ኢትዮጵያኖች በጣም ትላልቅ የሚባሉ ሰዎች አሉ፣ ትልልቅ አዋቂ ሰዎች አሉ። እነሱን እንዴት አርአያ ያደርጓቸውም የሚል ነገር አነሳ ነበር። ጋፑ ምንድን ነው? መረጃ ነው፣ የመረጃ ክፍተት ነው። ልጆቹ ጋር ኢትዮጵያዊ የሆነ አርአያነት ያለው ሰው ወደፊት ወጥቶ የማስተዋወቅ ዕድል አልነበረውም በጊዜው። ስለዚህ ይህንን መሻር አለብን፣ ማገዝ አለብን ዘርፉ ላይ በሚል ሀገረሰብ አርአያ የሚባል በየአመቱ 10 ተጽዕኖ ፈጣሪ ሰዎችን እየለይተን የእነሱን ዲቴይል ፕሮፋይል ወይም ደግሞ የሄዱባቸውን እያንዳንዳቸውን መንገዶች በሚያሳይ መልኩ ታሪካቸውን እየሰራን ወደ ህትመት የምናመጣበት ነው። ህትመት አምጥተን ደግሞ ለሚዲያዎች እናሰራጭና ሚዲያዎችም እነዚህ ሰዎች ታሪክ ይሰሯቸዋል። በዚህ ረገድ በጣም ትላልቅ የሚባሉ ሰዎችን ታሪክ ወደፊት ማምጣት ችለናል። ከዛ ሌላ እኔ አንድ ፓሽን አለኝ እንስሳት ላይ፣ በተለይ የስራ እንስሳቶች ላይ በደንብ መስራት ፈልግ ነበር በጊዜው እና በሬዲዮ ሞክረናል። በተወሰነ መንገድ በሌሎች መንገዶች ለመስራት እንሞክራለን፣ ግን ብዙ አልሰራንም። እንደምታውቀው ኢትዮጵያ በቀንድ ከብቶች በአፍሪካ ቀዳሚ ነች፣ ተወዳዳሪ ነች ይባላል። ግን በዛ ረገድ የሚሰራ ምንም ስራ የለም። ትልቅ ሀብት ያለበት ቦታ ላይ እንደዚህ አይነት የመረጃ ክፍተቶች እንዳይኖሩ በማስቻል ረገድ የግብርና ፕሮግራሞች አሉ። ስፔሲፊክሊ ግን እነዚህ ስራዎች ላይ የሚሰሩ የህትመት ስራዎች አልነበሩም እና ኢትዮ አኒማል የምትል መጽሔትም እንደዚሁ በየ3 ወሩ እናዘጋጅ ነበር አብረውን ከሚሰሩ ተቋማቶች ጋር እንዲህ እያለ ምን ነበረ ኢትዮ አኒማል አንዱ እንግዲህ እንዳልከው ለምሳሌ የአህያ ምርት ላይ አንተም ራስህ አሳቃህ አይደል? በጣም ነው ሰርፕራይዝ የሚያደርግ እኔ በጣም ይገርማል። እና በተለያየ አካባቢ ሲሄድ እንደው ቱሪዝሙ ላይም ስናየው ሰሜን ተራሮች ብሔራዊ ፓርክ ስትሄድ፣ ሌሎች አይነት ቦታዎች ስትሄድ እነዚህ እንስሳቶች ፈረስም አህያም በቅሎም ያላቸው ሚና በጣም ትልቅ ነው። አሁን ስለ አህያ ስናወራ አህያን የምንረዳበት መንገድ ካልተገቡ ፍልስፍናዎቻችን ጋር የሚዛመዱ ናቸው አይደለ? የተሰጠው ስም ግን በትክክል በስራ እንመዝን ወይም በተግባር እንመዝን። በባህሪ ስታይ ስድብ አልነበረም መሆን የነበረበት። በትክክል እንደው የኢትዮጵያን አብዛኛውን ሰው ህይወት ከማቅናት አንጻር በስራ እንመዝን። እኔ በፕሮሞሽኑ አይደለም፣ በስራ ግን እንመዝን። በሬ ከሚሰጠው ግልጋሎት በላይ እነዚህ እንስሳቶች የሚሰጡት ግልጋሎት በጣም ትልቅ ነው። ምክንያት አድርገን እናስቀምጥ። አንተ ለምሳሌ ከግብርናው ጀምሮ እቤትህ ገብቶ እስከሚዘጋጅልህ ምግብ ድረስ በእነዚህ እንስሳቶች ጀርባ ላይ የመጣህል ነው የምትጠቀመው። ምናልባት ቤትህን ስትሰራ እርሻም ያርሱባቸዋል። አንዳንድ ቦታ እንደ እርሻ እንኳን ባያርሱባቸው የእርሻውን ዕቃ የሚያጓጉዙበት ከዘሩ ጀምሮ ከዛ በኋላ ዘሩን እስከ መዝራትና ዘሩ ደግሞ በቅሎ ወደ ቤት እስኪገባ ድረስ ከገባ በኋላ ብዙ መንገዶቻችን ምቹ አልነበሩም ታውቃለህ። እና እስከ ገበያ እስኪመጣ ድረስ ገበያም ከመጣ በኋላ በየወፍጮ ቤቱ ያለውን ነገር ያው አስፈጭተው አንተ ቤት እስከ መምጣት ድረስ የነዚህ እንስሳት ቫልዩ በጣም ትልቅ በስራ ከመዘንን ማለት በትራንስፖርቴሽን ዘርፉ ትላለህ እንግዲህ ያው በትራዲሽናል እንግዲህ ኢትዮጵያውያን የሚጓጓዙበት አንድን ዕቃ ወደ ሌላ ቦታ የሚያጓጉዙበት ለረጅም ጊዜ ሲገለገሉባቸው የነበሩ ውሃን ተመልከት፣ እንስሳቶች ናቸው። ውሃን ተመልከት። ውሃ የምንቀዳባቸው የገጠሩ ማህበረሰብ ውሃ የሚቀዳባቸው ቦታዎች ሩቅ ናቸው። እነዚህን ውሃ የሚቀዱት ሴቶች ናቸው። እነዚህን ሴቶች በማገዝ ረገድ እነዚህ እንስሳት ያላቸው ትርጉም በጣም ትልቅ ነው። ሌላውን ልንገርህ፣ እነዚህ እንስሳቶች በመኖራቸው ምክንያት ብቻ አንዲት ሴት ትምህርት ቤት ትሄዳለች፣ ፈለክም አልፈለክም። ምክንያቱም እንስሳቶቹ የዚችን ሴት የስራ ጫና ነው የሚቀንሱት። ወፍጮ ቤት ተሸክመውላት ይሄዳሉ። ውሃውን በእነሱ ታጓጉዛለች። የየዕለት እንቅስቃሴውን ገበያ ስትሄድ ትጭናለች። ከገበያ ስትመለስ እቃዋን ገዝታ በሱ ትመለሳለች። ይሄን እንቅስቃሴ ትራንስፖርት በማድረግ ብቻ አንዲት ሕፃን ልጅ ይሄኛው እንስሳ ስላለ ወይም አህያው ስላለ ቤት ውስጥ ትምህርት ቤት የመሄድ እድል ታገኛለች። እንዲህ ያለ በጣም ብዙ አይነት
ጥቅም ይሰጣል። በሬ ይሄን ያደርጋል። በሬ ያው እርሻ ቢያርስ ነው እንግዲህ አሁን በስራ ከመዘነ ማለት ነው። ኤኒሃው ሁሉም አስፈላጊ ነው ሁሉም ላይ ግን በዚህ ረገድ የስራ እንስሳቶች ላይ ትኩረት አልተሰጠም። በብዙ መንገድ ትኩረት ባለመሰጠቱ ምክንያት ብዙ ጉዳቶች ይደርሱ ነበረ እና ከማዘን እኔ አሁን በጣም ፊል አደርጋለሁ እንደዚህ አይነት እነዚህን ነገሮች ነው አርካይቭ የሚያደርገው ይሄ ኢትዮ አኒማል መጽሔት እዚህ ጉዳይ ላይ መረጃ ይሰጣል፣ ግንዛቤ ይፈጥራል። ይሄን ያለንንም ሀብት ከማስተዋወቅ አኳያ እንደው ሀብቱ ይቅርና በአግባቡ እንገልገልባቸው የሚል ይሄን የፈጠረው ምንድነው ስልጡንነትህን በመተግበር ላይ አሁን ለምሳሌ ነጮቹ እነዚህ እንስሳት አይጠቀሙም። ከዛ ነፃ ሆነዋል። 100% ነፃ ናቸው። በተለይ አሁን እንግሊዞችን ብታያቸው ሌሎችም ሀገራቶችን ብታያ በአንድ ጊዜ ከአዲስ አበባ ወደ ሻሸመኔ ስንሄድ አንዲት እንግሊዛዊት በመኪና እየሄድን እንደዚህ ጭነዋት ሲሄዱ በጣም በከፍተኛ ሁኔታ እንስሳው ተጎድቷል። መጎዳት ብቻ አይደለም እየደበደበው ይሄዳል። መደብደብ እንዳይመስል ከኋላ የሚጎትተው የጫነው ብዛት ከመብዛቱ የተነሳ የአህያው የደም ስር ተገታትሮ እያቃሰተ ነው የሚሄደው። ሴትዮዋ ልድም አለች፣ ስቅስቅ ብላ ለቀሰች። ስለምትጠቀምበት አይደለም፣ የተለየም ፍቅር ስላላት አይደለም፣ ሰው ስለሆነች ሰብአዊነት ስለሚሰማት እንደዚህ መሰቃየት ሳይችል እኮ መጠቀም ይቻላል የሚል እምነት ስላላት ነው። ስለዚህ መሰልጠንና ማደግን ከምን አስተሳሰብ ጋር ማገናዘብ አለብን የሚለውም ነገር እንድናይ ያደርጋል። ከዛ በኋላ አይቼ ከሆነ ሻሸመኔ ከዚህ በፊት በማታ ነው የሚጓዙት። ምንም አይነት መከላከያ የላቸውም። በከፍተኛ ሁኔታ የመኪና አደጋ ይደርሳል። መኪናው አጠገባቸው ሲደርስ ነው የሚያቸው። ድራይቭ የሚያደርጓቸው ልጆች ህጻናት ናቸው። በዚህ ምክንያት የሚጎዱት ነፍሶች ብዙ ነበሩ። ከብዙ ድርጅቶች ጋር ተባብረን አንጸባራቂ መለጠፍ፣ የሚነዱት ልጆች ግንዛቤ እንዲኖራቸው ማድረግ፣ የሚነዱ ሲያሽከረክሩም አንጸባራቂ እንዲለብሱ ማድረግ እንደው እንደ ቀላል የምናየው ጉዳይ ይመስላል፣ እንደ ፌዝ የምናየው ጉዳይ ይመስላል። ፕራክቲካሊ ግን በእኛ ህይወት ውስጥ ቦታ የነበረው ያለው ከሱ ባሻገር ደግሞ ባለማጠቃቃችንና በአግባቡ ባለመስራታችን ጉዳት የሚያመጣ በሚመለከተንና የእኛ በሆነ ጉዳይ ላይ እንኳን ምንሳለቅ አይነት ሰዎች ሆነ እናያለን። በዚህ ምክንያት ይሄን ግንዛቤ መሸፈንና ማስተካከል አለብን ብለን የአቅማችንን እንሞክር ነበረ። አሁንም ድረስ እንሞክራለን። በተቻለ መጠን እዛ አካባቢ የሆነ ነገሮች ብንሰራ ደስ ይለናል። ኢቨንቶች እንሰራለን። ግንዛቤ የሚፈጠሩባቸው መድረኮች ሲኖሩ አብረን ተባብረን እናግዛለን። እንዲህ ያሉ ድርጅቶች አሉ። በነገራችን ላይ እዛም ላይ የሚሰሩ ብዙ ድርጅቶች ኢትዮጵያ ውስጥ አሉ፣ በመልካም ፈቃድ ተነስተው የሚሰሩ እና የብዙ የኢትዮጵያ የጦርነት ታሪኮችን ብታይ እነዚህ እንስሳት ትልቅ ትርጉም አላቸው። እውነት ነው። እንደውም አንድ ታጋይ አህያ አለን እኮ አይደለ እንደ ኢትዮጵያ በቅሎ አህያ ነው የሚለው ክርክር እንዳለ ሆነው ደሳለኝ ምናልባት ብቸኛው ማዕረግ ያገኘ ክብር ያገኘ በጣም ትላልቅ ሰዎችም ነገር ላይ በዚህ ረገድ ፕሮፌሰር አንድሪያስ የሚገርም ስራ ይሰሩ ነበር። እንስሳውን በጣም ይወዱ ስለነበረ ቤታቸው አስቀምጠው ይንከባከቡ ነበር። በጣም አንድ ነገር ላስታውስና ነፍሳቸውን ይማር ጋሽ ውብሸት ወርቅ አለማሁን ኢንተርቪው ላረጓቸው ሄድኩኝ። ቢሮቸው ነው አንበሳ ማስታወቂያ የት መሰለ ፊሊፕስ ህንጻ ታውቀዋለህ? እዛ አካባቢ ነበር ቢሮቸው እና ጠዋት ነው የቀጠርናቸው። 3 ሰዓት አካባቢ ደረስን። ከዛ ምንድነው የምናወራው አሉ። ተነጋግረናል። ከዚህ በዚህ ጉዳይ ልናወራ ነው ምናምን አልኳቸው። እንግዲህ እሳቸውን የመረጥነው ለምንድን ነው? የመጀመሪያውን የንግድ ባንክን ማስታወቂያ ሲሰሩ አህያው ላይ ጭነው ብር ትንሽ ጣል ጣል አድርገው አሳይተው ማስታወቂያ ሰርተው ነበር እና ያንን ታሳቢ አድርገን ነው ሳቃቸው ሊቆም ነው። በህይወቴ በጣም ብዙ ኢንተርቪው አድርጌያለሁ። እንደዚህ አይነት ኢንተርቪው ለመጀመሪያ ጊዜ እና በጣም በሚገርም ሁኔታ አወራን። ግን ከሆነ ደቂቃ በኋላ ጉዳዩን በተመለከተ ጠለቅ ብለው እየገቡ ሲያወሩ ግን ኮስተር ማለት ጀመሩ። ለካስ ያውቁታል፣ ይመለከታቸዋል። ስለዚህ የብዙ ሰዎች ችግር ምንድነው? ኢንተርናላይዝ አለማድረግ ነው፣ ባለቤት የመሆን ጉዳይ ነው። ቀደም እንደው ምን መስለው የነበረ ላይክ ኢትዮ አኒማል መጽሔት የኢትዮጵያን የእንስሳት ሀብት ከማስተዋወቅ አንጻር ምናልባት ዩኒክ የሆኑ እኛ ጋር ብቻ የሚገኙ ያው እንደሚቆቹን የቤትም የዱርም ሊሆኑ ይችላሉ እንስሳ እንግዲህ እንስሳ አኒማል በሚለው ማለት ነውና የመሰለኝ እንደዛ ነው። ይሄኛው ከቱሪዝም መጽሔትነቱ ይልቅ እንደውም ወደ ተቆርቋሪነት ወደ አድቮኬሲ ላይ ይሄዳል ይመስለኛል። የቱሪዝም ጉዳይ ብቻ አይደለም፣ እዛ ላይም አያነሳም። ከእንስሳቶቹ ደህንነት አኳያ የሚሰራ ብዙ ነገር ይባላል። ያነበቡት ሰዎች ብዙ ይሉናሉ። ያው የሰው መብት ባልተከበረበት ሁኔታ በጊዜው እንዴት ስለ እንስሳት ይወራል የሚሉ ሰዎች አሉ። ሰዋዊነት አይደለም እሱ ራሱ በራሱ ማለት ሰው ስትሆን የሰውንም ማክበር በዋናነት አስፈላጊ ሆኖ ግን ሰው መሆነ በኃላፊነት ለምትጠቀማቸው ነገሮች
ኃላፊነት መውሰድ ላይክ ምልህ በአግባቡ መጠቀም። ምክንያቱም ፍጡር ናቸዋ እነዛን አሁን ቅድም ባልከው በገለጽከው መንገድ በማሰቃየት እስከ ማቃሰት ደረጃ። ምክንያቱም አህያ በጣም ቻይ ነው። እንግዲህ ስሙም አንዱ የሚያሳየው እሱ ነው አይደለ? በጣም ቻይ ነው ካል በዛበት በስተቀር በዛ ልክ ሊያቃስትም አይችልም። እና ፎክሎሩ ነው የዛን ያህል የምናሰቃየው በጣም ከሚችለው በላይ ብናረገው ነው። እና ያ እንዲሰማን ያልሆነው ምናልባት ይሄ ሰውነታችንን ጥያቄ ውስጥ የሚከትም ጭምር አይደለም። ሰብአዊነት ነው ለእኔ። ሰብአዊ የሆኑ ሰዎችማ ቅድም እንደነገርኩ ነው የማይጠቀሙበትንም እንስሳ በአግባቡ ይጠብቃሉ። እንግዲህ ዱር እንስሳትንም እንጠብቃለን አይደለም ማንገለገልባቸውን፣ ግን ደግሞ ለኤኮሲስተሙ ትርጉም ስላላቸው ስለሚገባም ከቱሪዝም ሀብትም ከቱሪዝም ጥቅም ጋር ስለምናገናኛቸው። ይሄኛውን ግን የዕለት ተዕለት ጉዳያችን ነው። የሚገርምህ እኮ የቤት እንስሳ ብለው ከተመደቡት ውስጥ አንዱ እሱ ነው አይደለ? ሌላውን የሚንከባከቡበትን ያህል ይሄኛውን አይንከባከበው። ግን ጠዋት የመጀመሪያውን ስራ የሚሰራው ይህ እንስሳ ነው። ጠዋት ብዙ ነገር የሚያደርገው እሱ ነው። እኔ መርካቶ አካባቢ ብዙ ዶክመንተሪ ሰርተናል በመጽሔቱ አማካኝነት። አህያ እንደሚከራይ ታውቃለህ? ኪራይም አለው። እንደ አሁን 3-4 መኪና እንዳለ ሁሉ 5-6 አህያ ያላቸው ሰዎች አሉ። ስለዚህ አንተ በቀን የክፍለ ሀገር ልጅ ስለሆንኩ ብዙ በየቦታው ስላለ ታረጓለህ። አይ ኪራይ የለም ይኖራቸዋል። ክፍለ ሀገርማ የከተማ ነኝ፣ ግን የደቡብን ስራ ገጠር አካባቢ ኤቭሪባዲ ያለው የራሱ ብዙ ሰው ይኖረዋል። የግድ ነው ያው እዚህ መኪና እንዳለህ ማለት እኮ ነው። እዛ መጓጓዣ ስለሆነ አርሶ አደሩ ለየራሱ ይኖረዋል። ምናልባት አንዳንድ ከተሞች አካባቢ እጥረቱ ስለሚኖር ማጓጓዝ ግዴታ ሆኖ ሲገኝ ኪራይ ምናልባት ከዛ አንጻር ሊሆን ይኖራል። እዚህ ምንድን ነው ለምሳሌ አንድ ሰው 5-6 ቢኖረው አንተ ተከራይተህ ወስደህ ስራህን ትሰራና በቀን ገቢ ታስገባለህ። የቀን ገቢ የሚሰጥበት ማለት ነው። እንደዚህ ያደርጋሉ ክፍለ ሀገር። አንተ ስታቅ እንግዲህ እርሻ ተርሶ ውቂያ ሲደርስ ምርት የሚሰበሰበው በደቦ ነው አይደለ? አንደኛው የደቦ አካል የሚሆነው አህያው ነው። የበሬው ስራ እኮ እስከ ሞቃት ያበቃል አይደለ? ከዛ የረፍት ጊዜው ነው። አህያው ግን አመቱን ሙሉ አያርፍም። አመቱን ሙሉ ነው የሚሰራው። ድካም አለው። ይሄ አሁን መስራቱ መድከሙ ምናምን እሱ አይደለም ችግሩ። ግን አንተ በእጅህ ላይ ያለውን አንዲት ነገር በአግባቡ ከመጠቀም ጉዳይ ጋር በተያያዘ ግን ጥያቄ ማንሳት ያስፈልጋል። የተለየም ነገር አድርገለት አይደለም። በተገቢው መጫን፣ በተገቢው መጠቀም ስላለብን፣ በተገቢው መመገብ ከቻልክ፣ በተገቢው ውሃ መስጠት፣ ምንም የተለየ ነገር የለውም። ቤዚክ የሆኑ ነገሮችን ለሰው የምታደርገውን ወይም ለሌላው እንስሳ የምታደርገውን ባይበልጥ እንኳን በትይዩም ባይሆን እንኳን ሳያንስ ግን ተገቢውን ነገር ብታደርግ ጥሩ ነው የሚል። አሁን ላይ ግን እዚህ ላይ የሚሰሩ አሉ አስኒ አሉ በጣም ብዙ። አንተስ ምን ላይ ነው? እዛ ላይ ስቲል ትሳተፋለህ? መጽሔቱ አይ ቲንክ አሁን ላይ ቆሟል። ምኑ ይሄ የኢትዮ አኒማል መጽሔቱ አሁን ባለው ሁኔታ እየተሰራ አይደለም። ኦንላይን ግን አሁን ልንጀምረው እያሰብን ነው። ግን ከተለያዩ ድርጅቶች ጋር ደግሞ እንደዚሁ መረጃውን በማድረስ ግንዛቤ በመፍጠር ረገድ የተለያዩ መድረኮችን እያዘጋጀን አብረን እንሰራለን። እዚህ ላይ የሚሰሩ ተቋማቶች አሉ። እውነት ለመናገር እኔ የስልጣኔ መገለጫ ብዬ ነው ማስበው። ሰዎች የሰው ልጅ መብት ባልተከበረበት ሁኔታ የሚል ትችቶች ሰማው ከነሱ ፐርስፔክቲቭ እኮ ትክክል ነው። ምክንያቱም የሰው ልጅ ከዛ በከፋ ሁኔታ ከሆነ ያለው ጥያቄ ማንሳታቸው ሊያስተቻቸው አይችልም። ትክክል ናቸው ብዬ አስባለሁ። ግን ያንን ጥያቄ የምናነሳው በራሱ ይሄን ችግር ያመጣው ያለመሰልጠናችን ችግር ስላለ ነው የሚል እምነት ነው። መሰልጠንና ለመሰልጠን ዲፋይን ሲደረግ የሰለጠነው አካል ከኛ በተሻለ ተንከባክቦታል ነው የኔ። የትኛው አካል ነው የሰለጠነው አካል? ለምሳሌ አሁን ቅድም አነሳን እኮ ነጭዋ እንስሳው ሲጎዳ አይታ ስቅስቅ ብላ ለቀሰች። ስለዚህ ቤቷ አህያ የላትም ወይም አካባቢዋ ላይ አህያ የሚጠቀም ሰው የለም። እዛ እንደውም ፋርም ነው የሚደረጉት ታውቃለህ። የራሳቸው መኖሪያ አላቸው፣ ሼልተር ተዘጋጅቶላቸው እንክብካቤ የሚያደርጉላቸው ተቋማት ኖረው እነዚህ ድርጅቶች ይረዷቸዋል። ለዛ ብለው የሚደግፉ በጣም ብዙ የዛ ሀገር ዜጎች አሉ። እነሱ ከዚህ ግልጋሎት ውጪ ናቸው፣ ግን እነሱ ያዝናሉ። እኛ እየተገለገልና እየተጠቀምንበት ስለምን አናዝነን ነው? ሌላ ጉዳይ አይደለም። አንተ ለምንድን ነው ግን አመለካከት ነው። ቅድም የነገርኩህ እኮ አመለካከቱ ከምን ይመጣል? ማህበረሰቡ ለምሳሌ አንተ ቅድም እኮ ስንጀምር የተሰማ ስሜት አለ አይደለ? አህያ የሚለውን ነገር ስታይ ስድብ ነው፣ ሳቅህ ይመጣል ስለ አህያ ስታወራ። አህያን ለመገልገልና ለመጠቀም ነው እንጂ ወይም ለስድብ በሚገልጹ ፎክሎሮች ነው እንጂ የምናውቃቸው በትክክል ማህበረሰባዊ ጠቀሜታውን በሚያጎላ መልኩ አልተሰራም፣ አልተገነዘብንም። ስጋው ስለማይበላም ሊሆን ይችላል፣ ሌሎች ምክንያቶችም ሊኖሩ ይችላል። በዚህና እነዚህን በመሰሉ ምክንያቶች ያለው የአመለካከት ክፍተት የፈጠረው የአጠቃቀም ችግር ስላለ እነዛ ችግሮች ደግሞ አንዳንዶቹ ከሰብአዊነትም ጋር ይጋጫሉ። አንዳንዶቹ የሰዎችንም ህይወት እኮ ቀይረዋል። የብዙ ሰዎች ህይወት ተቀይሮ ባለመኪና
የሆኑ ሰዎች አሉ። ትክክል። ባለመኪና የሆኑ ሰዎች አትላንታ አህያ ሲገለገሉባት የነበረ ሰው ግን አሁን ወደዛ ዞሮ ለማውራት ብዙም ኢንትረስት ላይኖራቸው ይችላል። ይሄ ማለት እኔ በአጠቃላይ የመጽሔቱም ዋና ዓላማ ግንዛቤ መፍጠር ላይ ብንሰራበት፣ አመለካከቱ ከመጣ በአግባቡ ብንጠቀምበት ለውጥ ይመጣል ከሚል እሳቤ ነው እንጂ አድገን ሁሉም በመኪና የሚጠቀም ሁሉም ብናደርግ ውሃም በደጃችን ላይ የምንቀዳ ሰዎች ሆነን ሳንቸገር እንድንኖር ነው ሁላችን የምንፈልገው። ከዛ በኋላ አገልግሎቱ ከሌለ እኮ አህያውን በዚህ እንደዚህ አይሰቃይም ማለት ትክክል። ግን አሁን ባለንበት ሁኔታ አስፈላጊ ከሆነን በተወሰነ መንገድ በአግባቡ እንገለገልበት ጥሩ ነው ከሚል የመነጨ ነው የኢትዮ አኒማል መጽሔት ዝግጅት። በዛ ረገድ ነው ስንሰራ የነበረው። መልካም፣ በጣም አሪፍ አስኔ። ሌላው እንግዲህ ወደ ቅድሙ ልመልስህና የጋዜጠኞች ፎረም፣ የቱሪዝም ጋዜጠኞች ፎረም፣ ሚዲያ ፎረም ማለት ነው ተመስርቶ በአመራርነት በቆየባቸው ጊዜያቶች ውስጥ እንደገና ደግሞ የዚህ የኢትዮጵያ የቱሪዝምና ካልቸር ጋዜጠኞች ማህበር ያው ፕሬዚዳንት ስራ አስኪያጅ ነህ። አሁን እየሰራህ ነው የምትገኘው። ትልቁ ቻሌንጅ ብለህ የምትለው ምንድን ነው? በዘርፉ ላይ እነዚህ ማህበር ወደ ምስረታ ያመጣቸው ዋናው ዓላማቸውን ከማሳካት አኳያ ቻሌንጂንግ ነው ብለህ የምትለው ነገር ምንድን ነው? ቻሌንጁ አጠቃላይ ከቱሪዝም ዘርፉ ላይ ያለውን ችግር አብሮ ማያያዝ ነው የሚቻለው። እንዳልከው ፈጣሪ ረዳንና አሁን ቱሪዝም የቤተ መንግስት ቋንቋ ሆነ እንጂ ቅድም እንደነገርኩ የቱሪዝም እንቅስቃሴ በኢትዮጵያ ውስጥ ፋይዳ ያለው ጉዳይ ተደርጎ የሚወሰድ አልነበረም። በዚህ ረገድ አጠቃላይ የቱሪዝም ዘርፍ ላይ የነበረው ያመለካከት ችግር ኢትዮጵያ ካላት ሀብትና ኢትዮጵያ ካላት የቱሪዝም መዳረሻ ጉዳዮች ጋር ስናስተሳስረው የሚገባውን አይነት ተጠቃሚነት እንዳናመጣ አድርጎናል። የዚህ ተጽዕኖ እንግዲህ ማህበራቱም ላይ የዚህ ተጽዕኖ እዛ ውስጥ የሚሰሩ ባለድርሻ አካላት ኦፕሬተሩም፣ ባለሆቴሉም፣ ሌሎችም በዚህ መንገድ ጉዳት እንዲገጥማቸው አድርጓል። ስለዚህ አንደኛው ይሄን አመለካከት በህብረት ሆነ የመፍታት ጉዳይ ላይ ማህበር መደራጀቱ በጣም ጥሩና ጠቃሚ ነው። ግን እንዳልኩ አሁንም በማህበር መደራጀትና እንደዚህ አይነት ስራዎችን መስራት ጉልበት ሆኖ የሚያመጣውን ነገር ያህል በሚገባው ልክ አምጥቷል ብዬ አላስብም። እንደው አሁን ማህበሩን ለመመስረት በጣም አስገዳጅ የሆኑ ነገሮች ቅድም ባስቀመጥካቸው መንገድ ሆኖ ግን አሁን ካሰባችሁት ነገርና መለወጥ ከፈለጋችሁት ነገር አንጻር እንደው በጣም ቻሌንጂንግ ነው የምትለው፣ በዛው አያይዘ ደግሞ ያመጣውስ ለውጥ ቻሌንጆቹ እንዳለ ሆኖ ዘርፉ ላይ ምን አይነት ለውጥ አምጥቷል ብለህ ታስባለህ በመምጣቱ ይሄ ማህበር? እኛ እንግዲህ አንደኛው የጋዜጠኝነት ማህበር ውስጥ እንዲሳተፉ ወይም ማህበር ሆኖ እንዲቆም ዋነኛው ምክንያት ሰዎች በተለይ አዲስ የሚመጡ ሰዎች እኛ የከፈልነው መስዋዕትነት እንዳይከፍሉ ማድረግ ነው። ስለዚህ የተሻለ የሚዲያ እድል እንዲኖራቸው ማድረግና መደላደሉ መፍጠር ነው። ቅድም የነገርኩህ አንደኛው ነገር ቱሪዝም ዝም ብለህ ቁጭ ብለህ ቤት የምትሰራው ጉዳይ ስላልሆነ ቦታው ላይ መሄድ ይፈልጋል፣ አቅም ይፈልጋል። ያዘጋገብ ስርዓቱ በራሱ እንደ ኖርማል ሪፖርቲንግ አይደለም። ብዙ አይነት ነገሮችን ማየት መመልከት ይጠይቃል። ትንሽ መስዋዕትነትም ይጠይቃል፣ መራብ ይጠይቃል፣ መድከም ይጠይቃል፣ መልፋት ይጠይቃል። ላብ ታወጣለህ። ይሄን ሁሉ ነገር አድርገህ ነው የምታመጣው። እኛ ያንን ከፍለናል። በተለይ ቀደም ብለን የነበረን የቱሪዝም ጋዜጠኞች ጫካ ለጫካ እያደርን በእግራችን ብዙ ጊዜ እየተጓዝን ሩቅ ቦታዎችን መዳረሻ መስህቦቹ ላይ መንገድ ሳይኖር አሁንም አንደኛው ጓደኛችን እንግዲህ ያው አልተላቀቀም፣ ጫካ እየዋለ እያደረን ያለ ሁላችንም እንሄዳለን። ግን ከዛ በፊት የተሻለ ሆኗል። አሁን የዛሬ 10 ዓመት ከነበረው አሁን ያሉት መዳረሻዎች የተሻለ ነገር አላቸው። እስከምትችለው ድረስ የተለያየ እንቅስቃሴ ታደርጋለህ። ስለዚህ አሁን አዲስ የሚመጣ ሰው እንደዚህ አይነት ነገሮችን በዚህ መንገድ ሰፈር አድርጎ መምጣት የለበትም። ቢያንስ የተሻለ እድል እንዲያገኝ ማድረግ ነው። ሁለተኛው ፕሮዳክሽን ነው። እንግዲህ የቱሪዝም ፕሮዳክሽን ፎርማቱ በራሱ ዶክመንትሪ ነው። ቀርጻ የመጣሁን ዝም ብለህ አትለቀውም። በጣም በጥንቃቄ ብዙ ነገር መስራት አለብህ። እሱን ለማድረግ የተሻለ ቢሆንልን ቢሳካልን ያላደረግነው ነው እናደርገዋለን ብለን የምናስበው ጠንካራ የሚባል ሁሉም የቱሪዝም ጋዜጠኛ መጥቶ የሚሰራበት ስቱዲዮ ቢኖረው እና እዛ ፕሮዲውስ ማድረግ የሚችልበት እድል ቢኖር። ሶስተኛው ሚዲያ መገናኛ ብዙሃኑ ላይ ያለው አመለካከት በጣም ችግር ነው። አሁን ምን ያህሉ ጣቢያ የቱሪዝም ፕሮግራም ዘርግቶ ይሰራል ብትል በጣም ትንሽ ነው፣ ብዙ የለም። ይሄ ደግሞ ዘርፉ በራሱ ኢኮኖሚ ማመንጨት ስላልቻለ ነው። ብዙ ድጋፍ የሚያደርጉ ተቋማቶች እንደዚህ አይነት ፕሮግራሞችን ድጋፍ አያደርጉ። ምክንያቱ አይገባኝም እውነት ለመናገር። ከዚህ በፊትም ሲነሳ ሰምቻለሁ። የቱሪዝም ፕሮግራሞች በቂ ስፖንሰር የላቸውም፣ አንዳንዶቹ ጭራሽ ምንም አይነት ስፖንሰር የላቸውም ሲባል ሲነሳ ሰምቻለሁ። የላቸውም እና የሆነ ለአንተ ብቻ የተቀመጠ የሀገር ሀብት አድርጎ የሚያስብ ሰው አለ እና ሀብቱን ማስተዋወቅ የዛ ተቋም አካል ወይም የሀገር ኃላፊነት እንደሆነ ማያስብ ብዙ ተቋም አለ፣ ትላልቅ የሚባሉ ተቋማቶች።
የኢትዮጵያን ገጽታ ከመገንባት አንጻር የሚሰራውን ስራ ስቲል ከሆቢ ተደርጎ እንዲሰራ ኤክስፔክት ይደረጋል። ምክንያቱም የተወሰኑ ሰዎች በራሳቸው ጥረት በራሳቸው ፍላጎት ቅድም እንዳልከው ዋጋም ጭምር ከፍለው ይህን ዘርፍ ሲያስተዋውቁ ሲተጉ እና እዚህ ደረጃ ላይ እንዲደርስ የራሳቸውን አሻራ ጠጠር በመወርወር አስተዋጽኦ አድርገዋል እና አሁን ቢዝነስ ነው ብለን ካሰብን በተለይ ደግሞ የኢትዮጵያ እንደ ፒላር ካስቀመጠቻቸው 5ቱ የኢኮኖሚ ዋልታዎች አንዱ ነው ተብሎ ከታሰበ ስፖንሰርስ አለመኖሩና በበቂ ሁኔታ በሚዲያዎች ላይ እንዲሰራ አለመደረጉስ እንዴት ታየዋለህ? እሱን እንግዲህ መረዳት ይጠይቃል። እሱ ነው አንደኛው አልኩ አመለካከት ችግር እሱ ነው። እንደዚህ ድጋፍ የሚያደርጉ ወይም ስፖንሰርሺፕ ላይ የሚሳተፉ ተቋማቶች እንደው ቢያስቡበት ጥሩ ይሆናል ብዬ አስባለሁ። አሁን ኢትዮጵያ ውስጥ ያለውን ብዙ ችግሮች ትመለከታለህ አይደለ? ሰዎች በተለያየ መንገድ ሲጋጩ ታያለ። በማይገባ መንገድ የማይገቡ ነገሮችን ትመለከታለ። እነዚህ ነገሮች በሙሉ በአንድ ነገር ይፈታሉ የሚል እምነት አለኝ። እኔ የቱሪዝም ጋዜጠኛ ስትሆን አንደኛ የሚያደርግህ ነገር ወደ ሰፊ ነው። አንተም የቱሪዝም ሰው እና የሆስፒታሊቲ ሰው ስለሆንክ ታውቃለህ። ለምሳሌ አንተ የምትሰራበት ሆቴል ላይ የማታውቀው አንድ እንግዳ መጥቶ ሲመጣ የኔ ጌታ ብለህ ነው የምትቀበለው። ታውቀዋለህ፣ አመለካከቱን ታውቀዋለህ፣ ማንነቱን ታውቀዋለህ። ሆስፒታሊቲ ቤተሰብ ነው። አንተን አንድ ነው ያደረገህ ነው፣ ቤቱ ነው ብለህ መቀበል ነው። እንኳን ሀገርህን ዓለምን አንድ ለማድረግ የተሻለው ኢንዱስትሪ ቱሪዝም ነው፣ የጉዞ ፕላትፎርም ነው። ስለዚህ አንድ ሰው ከአንድ ቦታ ወደ አንድ ቦታ ሲሄድ ስለዛ አካባቢ ማህበረሰብ ማንነት፣ እሴት፣ ባህል የሚረዳበትና የሚያውቅበት ነው። ከዛ ባሻገር ደግሞ ቤተሰብ የሚሆንበትም ጭምር። ስለዚህ አንድ ቤተሰብ ነው የምትፈጥረው ማለት። ድርጅቶቹ ይህን ብዙ አይረዱትም። እንደውም አንዳንድ የምትሰራውን ስራ የነሱ ጉዳይ አድርገው የማያዩት ይሄ መንግስት የሚሰራው ስራ ነው ብሎ የማሰብ ነገር ታያለ። ይህ ሁሉ ከአመለካከት የሚመጣ ነው እንጂ ፕሮግራሞቹ በራሳቸው ስለማይደመጡ፣ ፕሮግራሞቹ በራሳቸው ብቃት ስለሌላቸው፣ ፕሮግራሞቹ በራሳቸው ማርኬታቸውን ተሸክመው ሌላው አድማጭ ጋር ስለማያደርስ አይደለም። እሱ አንደኛው የአመለካከት ችግር ነው እና በዚህ ረገድ ድጋፍ አያገኙም። እንዳልከው ደግሞ እኛም ከተማ ውስጥ ብዙ አንቀመጥም፣ ብዙ ቦታ እንዞራለን። ማርኬቲንጉን መስራት፣ ብልጥ ሆኖ መሳተፍ ምናምን ይጠይቃል። እንደዚህ አይነት ነገሮች የሉም። እንግዲህ አሁን ኢኮኖሚው በራሱ ወደዚህ እያመጣን ይመስለኛል። የሆስፒታሊቲ ኢንዱስትሪው እያደገ ነው። በኢኮኖሚውም ትንሽ ፈርጠም ማለት ጀምረዋል። ብዙ ኢቨንቶች በየከተማ ውስጥ እየተዘጋጁ ነው። እነዚህ ሁሉ ሲመጡ ወደዚህ አይነት ነገር ይመጣል ብዬ አስባለሁ። በጣም የሚገርምና ቢደንቅ ግን ልንገርህ፣ ሁልጊዜ በጣም ሰርፕራይዝ የሚያደርገኝ ለምሳሌ አንድ የቱሪዝም ሚኒስትሪ ወይም አንድ የቱሪዝም ነገርን የሚመራ ተቋም የሆነ ኢቨንት ሲኖረው መጀመሪያ ማስታወቅ ያለበት እኔ የሚመስለኝ በቱሪዝም ስራ ላይ የተሰማሩ ፕሮግራሞችን መሆን አለበት። እውነት ነው። እንኳን ሌላው ድርጅት ነው የምነግርህ፣ እንኳን ሌላው ድርጅት ሌላው ድጋፍ የሚያደርገውና ቢዝነስ የሚሰራው ተቋም አይደለም፣ በቱሪዝም ዘርፍ ላይ ያሉ ተቋማቶች ሳይቀሩ ይሄንን ኮንሲደር አድርገው አይሰሩ። የሚያስተዋውቁትን ፕሮግራም ለሌላ ፕሮግራም ላይ ሲያስተዋውቁ ታያለህ። አያስተዋውቁ አይደለም፣ እዛ አስፈላጊ ነው። ሌላም ቦታ ማስተዋወቅ ተደራሽ ማድረግ ይገባል። ግን ደግሞ ኮንሲደር ማድረግ መቻል አለባቸው። ትክክል። 365 ቀን እነዚህ ሰዎች ይሰራሉ። እንዲደግፏቸው እንዲያግዟቸው እኮ አይደለም፣ በትክክል የቱሪዝም ቤተሰቡ የእነሱን ጉዳይ እንዲሰማላቸው ለማድረግ። እንደዚህ አይነት ሰፊ የሆነ የአመለካከት ችግሮች ስላሉ ከዚህ ጋር ተያይዘው ያሉ ችግሮችንም እንደው በማህበር ተደራጅቶ መፍታቱ የተሻለ ነገር ያመጣል በሚል እምነት እንቅስቃሴዎች ይደረጋሉ። እርግጥ በመላው ዓለም ያሉ እንዲህ አይነት ፕሮግራሞችስ በምንድን ነው የሚሰሩ ሲባል እውነት ለመናገር በፓሽን ነው የሚሰሩት። በተለያየ አይነት ፕሮጀክቶች የሚደገፉ ትላልቅ ተቋማቶች አሉት። ይሄ እኛም ቱሪዝም ላይ የምንሰራው ነገር እንደው ጀነራል ቱሪዝም ተባለ እንጂ የሰዎችን እስትንፋስ የመጠበቅ ጉዳይ ነው። ለምሳሌ አንድ የተፈጥሮ ሀብት እንዲጠበቅ ማድረግ መቻል ማለት ወይም በዛ የተፈጥሮ ሀብት ጉዳይ ላይ ያልታዩና ያልተሰሙ ነገሮችን ይዞ መምጣት ማለት የአካባቢ እንዲጠበቅ ያግዛል፣ እንክብካቤ እንዲደረግለት ያደርጋል፣ የኢኮሲስተሙን እንዳይዛባ የራሱን ነገር ይፈጥራል። ከብዙ ነገር ጋር ተያይዞ የሚጠቅማቸውና የሚያመጧቸው እድሎች አሉ። እነዚህን እድሎች ግን ወደ ሚዲያ አምጥተህ ስትሰራ እንደ ማንኛውም ሰው አንተም ያስፈልግህ ነገር ይኖራል እና ተቋማቶቹም ገንዘብ ለማግኘት የሚሰሩት አሁን አየር ሰዓት እንደምታውቀው በጣም ውድ አይደለ? ተወዳዳሪ ሆነ እንድትሰራ ያንን ለማድረግ ብዙ ነገር ማድረግ ይጠበቅባቸዋል። ብዙ ነገሩ እንዳልኩ ከአመለካከት የመነጨ ነው፣ ግን አይቀየር የሚባል ነገር የለም። በኢትዮጵያ ቱሪዝም ታሪክ ውስጥ ላለፉት 60 ምናምን ዓመት ከነበረበት አሁን ወዳለበት ደረጃ እንዲደርስ ብዙ ሂደቶች፣ ብዙ ድካሞች፣ ብዙ ውጣ ውረዶች አሉ። እንግዲህ እንደ አህያዋ ሸክሙን የመሸከም ጉዳይ ነው።
በአጋጣሚ እዚህ ቀድሞ የገቡ የቱሪዝም ጋዜጠኞች ትልቁን ሸክም ተቸግረውም ቢሆን ተሸክመው እያሳለፉ ነው የሚመጡት። ከዚህ በኋላ የሚመጣው ጄኔሬሽን ያኛው እድል ላይ ገጥሞ ይችላል። እይታውም ይቀየራል። ማርኬት የማድረጉ ነገር በዛው መንገድ ያድጋል። ትኩረቱም ከመንግስትም ከተለያዩ አካላት እያገኘ ያለው ነገር እየተሰራ ያሉ ነገሮችም እነዛን ድካሞች እነዛን ሸክሞች እያቀለሉ፣ ምክንያቱም ሁሌም ፓዮነር የሆነ ዋጋ የሚከፍል ትውልድ አለ። ነገሮችን ጠርጊያ መንገድ የምንለውን አመቻችቶ በተሻለ መደላደል የሚፈጥር ትውልድ አለ እና የዛ ትውልድ አካል እንግዲህ ያው ቅብብሎሽ ሰከንድ ኦር ሰርድ ሊሆን ይችላል። በ50 ዓመት ውስጥ ሁለተኛው ትውልድ ሊሆን ይችላል። ሆነ ለማለት ጋሽ ሀብተስላሴ እኮ የኢትዮጵያን ቱሪዝም ሲሰሩ ሁሉ ነገር ሆነዋል አይደል? ተሸካሚ ነበሩ፣ አስጎብኚ ነበሩ፣ ፎቶግራፈር ነበሩ፣ ማርኬተር ነበሩ። ኤቭሪቲንግ እሳቸው ነበር የሰሩት። አሁን የእሳቸው ሸክም ሲቀል የሆነ ጊዜ ደግሞ ማርኬት የሚሰራው ለብቻ፣ ማኔጅመንቱን የሚሰራው ለብቻ፣ የሚያስጎበኘው ለብቻ ሆነ። የሆነ ጊዜ ሲመጣ ደግሞ መንግስትም ሀሳቡን አየው ተመለከተውና ቱሪዝም ነው የሚያዋጣኝ ብሎ አሁን የኢትዮጵያ የቱሪዝም እንቅስቃሴ በአዲስ መልክ ጅምሮችን እያሳየ መጥቷል። የቱሪዝም እንቅስቃሴ ድሮ ውስን ነበር አይደለ? የተወሰነ እንቅስቃሴ ብቻ የምታደርግበት ነበር። አሁን ሁሉ ነገር ቱሪዝም ሆኗል። ስለ ምግብ ስታነሳ የምግብ ቱሪዝም አለን። ስለ ስብሰባ ስታነሳ የማይስ ቱሪዝም አለን። አሁን ሃርድሺፕ የሚፈልጉ ሃይኪንገርስ ብዙ ናቸው። ረሃፍት የሚያደርጉ በወንዞቻችን ላይ የሚሄዱ ሰዎች አሉ እና ባያልቀዋል። አሁን ፊሽ የሚያደርጉ ወይም ፊሸሮች ደግሞ ይፈጠራሉ። ትራቭል የሚያደርጉ ደግሞ ፓርክ የሚወዱ እንስሳትን ማየት የሚፈልጉ ሃርድሺፑን የሚወዱ ሰዎች አሉ። ሂስቶሪው አለ፣ ኔቸሩ አለ፣ ኤቭሪቲንግ እና ብዙ ዳይቨርሲፊኬሽን ስላለው በዚህ ሁሉ መሀል የራሱ የሆነ ባለቤት እየተፈጠረ ነው የሚሄደው። ከትላንት ዛሬ ይሻላል፣ ከዛሬ ደግሞ ነገ በጣም የተሻለ ይሆናል ብዬ አስባለሁ። ብዙ ለውጦችም አሉ ቱሪዝሙ ላይ። እውነት ነው። እንደው ከዚህ ጋር በተያያዘ አስኔ የባሌ ተራሮች ብሔራዊ ፓርክን በዓለም ቅርስነት ለማስመዝገብ ሲደረግ በነበረው ጥረት ውስጥ ከፍተኛ የራስን አሻራ አሳርፋል ብዬ አስባለሁ። በአድቮኬሲ ትኩረት እንዲያገኝ እውቅና እንዲያገኝ፣ በሌላ በኩል ደግሞ የሰሜን ተራሮች ብሔራዊ ፓርክም እንደዚሁ አደጋ በደረሰበት ጊዜ ትኩረት እንዲሰጠው በሚዲያ ያው በደንብ እዛ ላይ ስሰራ ነበረ። ከዛ አንጻር እውቅናም እንደተቸረ አውቃለሁ። ግን እነዚህን ነገሮች በማድረግ ሂደት ውስጥ በወቅቱ በጣም ቻሌንጂንግ ነበር የምትለው የገጠሙ ነገሮች ምንድን ናቸው? እንዴትስ እነዚህ ነገሮች ወደ መስመር ገቡ ብለህ ትላለህ? እንደ አንድ የቱሪዝም ጋዜጠኛና ዘርፉ ላይ ተግቶ እንደሚሰራ ሰው። እኛ በጣም የተፈጥሮ ሀብታሞች ነን። ያው ብዙ ቦታዎች ላይ በተለያየ መንገድ ሄደን አይተናል፣ ሰርተናል፣ እናውቃቸዋለን። ከምናውቃቸው በላይ ደግሞ ማናውቃቸው ያልደረስንባቸው በጣም ብዙ ሀብቶች ያሉበት ሀገር ነው ያለን። እንግዲህ ዩኔስኮ ከመጣ ጀምሮ አንድ የሚመሰገነው ነገር እነዚህ ሀብቶች ወደፊት እንዲመጡ እድል ፈጥረዋል። ስለዚህ ማስመዝገብ ብቻ ሳይሆን ከማስመዝገብ ባሻገር ደግሞ ፓርኮቹ ያላቸው ሀብት፣ ፓርኮቹ ውስጥ ያለው ብዝሃ ሕይወት፣ ፓርኮቹ ውስጥ ያለው የዱር እንስሳት እንዲታወቅ፣ እንዲጠበቅ፣ መረጃ ሰው እንዲያገኝ እድል ፈጥረዋል እና የሰሜን ተራሮች ብሔራዊ ፓርክ ከኖርማል ሊስት ውስጥ ወጥቶ ነበረ። ከተመዘገበበት ውስጥ ወደ ኢንዴንጀር ሊስት ውስጥ ገብቶ ነበር። አንደኛው ኢንዴንጀር ሊስት ውስጥ እንዲገባ ያደረገው ምክንያት በውስጡ ያለው ብዝሃ ሕይወት መመናመን ነው። የዋልያዎቹ ቁጥር በከፍተኛ ሁኔታ መቀነስ፣ ከፍተኛ የሆነ የሰዎች እንቅስቃሴ በቦታ ውስጥ መከሰት፣ ፓርኩ ላይ ያለው የበፈር ዞኑም ላይ በውስጥም የተከሰቱት ነገሮች ችግር መግጠም ነበረ። ስለዚህ እነዚህን ችግሮች ለመፍታት ወደ ትክክለኛው የምዝገባ ስርዓት ለማስገባት ኢትዮጵያ ብታምንም ባታምንም 20 ዓመት ጠብቃለች። ከ20 ዓመት በኋላ ነው ወስዶባታል። 20 ዓመት ሙሉ ሰርተን የተመለሰው። ስለዚህ አንድን ፓርክ ከኢንዴንጀር ሊስት ውስጥ ለማውጣት ወደዚህ ለመመለስ የነበረው ጭንቀት ቀላል አልነበርም። ብዙ ስራዎች ይጠይቅ ነበር። ብዙ ኢንቨስትመንት፣ ብዙ ገንዘብ፣ ብዙ ፕሮጀክቶች እንዲመጡ አድርጓል። ስለዚህ እኛ እንደ አንድ መገናኛ ብዙሃን ይሄንን ማስተዋወቅ፣ ማህበረሰቡ ጋር ግንዛቤ መፍጠር ላይ ሰርተናል። ስለዚህ ከ20 ዓመት በኋላ ደስ በሚል ሁኔታ ወደ ከኢንዴንጀር ሊስት ውስጥ እንዲወጣ ምክንያት ሆኗል፣ ዩኔስኮ ከሚመዘግብበት ውስጥ። በዛው ልክ ደግሞ እሳትም አጋጣሚ ገጥሞት ነበረ፣ ታስታውስ ከነበረ እሱም እንደዚሁ እንዲወጣ እንደ መገናኛ ብዙሃን ሰው በተከታታይ የቱሪዝም ጋዜጠኝነትና ሚዲያም ላይ ስለነበርን በተከታታይ ፕሮግራሞችን ሰርተናል። እሱን መሰረት ያደረገ ነገር ነው። የተለየ ብዙም ነገር አይደለም። የባሌ ተራሮች ብሔራዊ ፓርክ በጣም የሚገርም ብሔራዊ ፓርክ ነው። ኢትዮጵያ ከምትኮራባቸው ሀብቶቿ መካከል የሚጠቀስ ነው። የሚጠቀስ ብቻ ሳይሆን አንዳንድ ጊዜ ሀብትህን በትክክል ቆጥረህ ሳታውቀው ስትቀር ቤት ውስጥ እንኳን የምትጠቀምበትን እቃ የት እንዳስቀመጥከው ስትረሳው ሌላ እቃ ነው የምትገዛው አይደለ? እና ባሌን አስቀምጠን ባሌን የሚያክል ትልቅ ሀብት ይዘን አንድ ፓርክ ብዙ ዓለም የሆነ
በውስጡ እንደ ዲንሾ ያለ እጅግ አስገራሚና አስደናቂ የተፈጥሮ ሀብት ያለውን ቦታ ይዘህ እንደ ቱሉ ዲምቱ ሰከንድ ሃይስት ፕሌስ ኦፍ ኢን ኢትዮጵያ ከራስ ደጀን ቀጥሎ ያለ ትልቁን ቦታ ይዘህ ከ4000 በላይ ካሉት ማለት ነው። የሳነቴን ፍላቶ ይዘህ በአፍሪካ ትልቁ የመጀመሪያው ፍላቶ ነው፣ የተራራ አናት ላይ ሜዳ ማለት ነው። እሱን የሚያክል ነገር ይዘህ አረና ፎረስትን የሚያክል በብዛ ህይወትም በዱር ህይወቱ እጅግ አስገራሚና አስደናቂ የሆነ ቦታ እየኖርክበት ሜዳማ ስፍራውን እየተመለከትከው እንደ ሰረንጌቲ እኮ ወጥተህ የምታይበት ነው። ከዛ የአየር ንብረት ለውጡን ከዛ ውስጥ የሚፈሱ በርካታ ወንዞችን የምታገኝበትን ቦታ ይዘህ ዝም ብለን ሳንጠቀምበት መኖር ያስቆጫል አይደለ? እንባ የሚያመጣ ነው። እንግዲህ በትክክል ተፈጥሮ ላይ እንደሚሰራና እንደዚህ አይነት ሀብቶችን ሰዎች አንተ ተናገረህ አውርተህ ሰዎች ጋር ደርሶ ሰዎች ያንን ነገር ተመልክተውት አንተ የሚሰማህን ስሜት እንዲሰማቸው አለማድረግህ እንደ አንድ ጋዜጠኛ ያስቆጫል። እንደውም በመሀል ትዝ ስላለኝ ነው ጋዜጠኛ ሄኖክ ስዩም ምን ሲል ሰማሁት፣ ኢትዮጵያ በጣም ታድላለች ወይም እድለኛ ነች እግዚአብሔር ባሌን ስለሰጣት ሲል ሰማሁት። እና በሌላ ደግሞ ቪዲዮ ላይ እንደዚሁ አንድ ታክሲ ውስጥ ካሉ ሰዎች ግማሹ ከሆነ ዓመት በኋላ ብትጠይቃቸው ወይ ባሌ ደርሰው መጥተዋል ወይም ደግሞ ለመሄድ እቅድ ይዘዋል የሚል አገላለጽ እንግዲህ አሁን አንተ ከምትገልጸውም ነገር እሱን ለመረዳት ችያለሁ። ከዚህም በላይ የሚገባው አይነት ቦታ ነው። እኔ እንደውም አንዳንድ ጊዜ የምንላለው መሰለ እንደውም ባሌ እንግሊዝ ሀገር ቢሆን ባሌ አሜሪካ ቢሆን ምንድን ነው የሚሉት ብዬ ደነቃለሁ። እንዴት አድርገው ገልጸው አስተዋውቀውት፣ እንዴት አድርገው ተናግረው አውጥተውት ሰው ውስጥ አጋብተው በሚሊዮን የሚቆጠር ሰው ሲርመሰመስበት የምታየው አይነት ቦታ ይሆን ነበረ እላለሁ። እና ባሌ እኛ እጅ ስለሆነ ነው እንጂ የባሌን ያህል ተፈጥሮ፣ የባሌን ያህል ውበት፣ የባሌን ያህል ዳይቨርሲቲ፣ የባሌን ያህል ተአምራዊ የሆነ የተፈጥሮ ሀብት ግብግብ እዚህ ጋር ቀዝቅዞ እዚህ ጋር ቁንጣን የሚያስይዝ ብርድ እጅህን በምን ማድረገ ማትመልሰው ትንሽ ከፍ ብለህ ከፍታ ቦታ ላይ ሲደርስ ቱሉ ዲምቱ አናት ላይ ስትወጣ የሚያንዘፈዝፍ ንፋስ፣ የሚያንዘፈዝፍ ቅዝቃዜ፣ በዛ መሃል የምታያቸው እኔ አንዳንድ ሄቨን በአእምሮ ስለታውቃለህ የሆነ ግሪን ኤሪያ አለ። ከዛ በመሃል ውሃ ይሄዳል። እዛች አካባቢ ዳርዳር ያሉ የዱር እንስሳቶች ታያለህ። ሽራቅ ሲል ደግሞ ከብቶች ምናምን ታያለህ። አንተ መሃል ከተገኘ ደግሞ አረንጓዴ ልብስ ለብሰህ እዛች አካባቢ ትታያለህ። እሱ ማለት ባሌ ነው። ሁሉ ነገር ውብ ነው። ሁሉ ነገር ድንቅ ነው። ሁሉ ነገር ተአምር ነው። ሁሉ ነገር በአይንህ አይተህ በአንደበትህ ለመግለጽ የምትቸገርበት በህይወትህም ምናልባት ረካው ብለህ የምታስብበትን የረካታ ልክ ከምትመዝንባቸው ቦታዎች ውስጥ የመጀመሪያው ስፍራ ይሆናል ተፈጥሮን ለሚያደንቁና ለሚወዱ ሰዎች። ባሌ ይሄን ያህል የሚገለጽ ነው። ይሄን ሀብት ይዘህ ዩኔስኮ እንደ አንድ ጉዳይ አልመዘገበውም ብለህ ስታስብ ትናደዳለህ፣ ታዝናለህ አይደል? በብዙ ምክንያቶች ሊሆን ይችላል። ያ ግን እንዳይሆን ብዙ ጥረቶች ተደርገዋል፣ ብዙ ስራዎች ተሰርተዋል። ከዩኔስኮ ማስመዝገብ በላይ ደግሞ የተፈጥሮ ሀብቱ እንዲጠበቅና ባሌ በዚህ ልክ ለትውልዱ እንዲሻገር አሁን ባሌን መጎብኘት ፋሽን እየሆነ ነው። የሆኑ ሰው በቀደም ለታ አንድ ፕሮግራም ስሰራ አንድ ወዳጅ መጣና በዚህ ጉዳይ ላይ አወራኝ። ጥያቄው ምንድነው? አስኒ ያለኝ አቤት አልኩት። አንድ ቦታ መሄድ ፈልጌ ነበር፣ አድቫይዝ አድርገኝ አልኩት። በእርግጠኝነት የምትሄደው ባሌ ነው አልኩት። የእውነቴን ነው የምነግርህ። አዎ እዛ መሄድ አስቤያለሁ፣ እንዴት ልሂድ አለኝ። እና የብዙ ሰዎች ፍላጎት ሆኗል፣ የብዙ ሰዎች መነቃቃት ሆኗል፣ የብዙ ሰዎች መነሳሳትን ፈጥሯል። አንደኛው እንግዲህ መገናኛ ብዙሃን ከሚሰሯቸው ነገሮች አንዱ እንዲህ አይነት ሀብቶች በዚህ መንገድ እንዲተዋወቁና እንዲመጡ ማድረግ ነውና ባሌ እንዲመዘገብ ማንኛውም ሰው እንዳደረገው ጥረት ሁላችንም የራሳችንን አስተዋጽኦ አድርገናል። መረጃዎች እንዲያነሱ ህብረተሰቡ ጋር እንዲደርሱ፣ ጥበቃዎች እንዲኖሩ፣ የአመለካከት ችግሮች እንዲቀረፉ ለማድረግ የተሞከሩ ሙከራዎች ናቸው እንጂ ባሌ በራሱ ከዩኔስኮ በላይ ነው። እውነት ነው። ከመመዝገብም ከመነገርም በላይ ነው። ቅድም እንደነገርኩ ነው። አንዳንዴ ለአንደበት የሚከብድ እውነት ይኖራል። እውነቱ እኮ አለ፣ ግን ማስረዳት ይከብድሃል። ሰዎችም አያምነውም። ኧረ እባክህ ተው፣ ኢትዮጵያ ውስጥ ደግሞ እንደዚህ የሚልህ ሰው ብዙ ይላሉ። አሁን እንግዲህ ምናልባት አልፎ አልፎ ሳይሆን በብዛት ይዞራል። ቪዲዮን ያገኙታል ብዬ አስባለሁ። የባሌን ተራሮች ብሔራዊ ፓርክ፣ የሶፍ ዑመር ዋሻ አካባቢ ያሉ አዲሱም እንደ ሎጅ ያለውን የጉብኝት የሚያሳዩ በርካታ መረጃዎች አሉ። ይህንን እንግዲህ የእኛን ኢንተርቪው ሲያዩ ሲሰሙ የበለጠ ጉጉት ያድርባቸዋል ብዬ አስባለሁ።
ከነገርናቸው በላይ ነው። ባሌ አሁን እኛ ከምናስረዳችሁ ከቃላቱ በላይ ነው። ባሌ በጣም የሚገርም አይነት ከዛ ባሌ ኔቸሩ ብቻ እኮ አይደለም። ሰውስ ገንፎ ይዞ ይጠብቃል፣ አንጮቴ ይዞ ይጠብቃል፣ እርጎ ይዞ ይጠብቃል፣ ወተት ይዞ ይጠብቃል። የሀገር ያህል ያለበት ቦታ ያህል የሚሰማ ደስ ብሎ ገና ስትገኝ በፈገግታ የሚቀበሉ። ከዛ ትራቭል የምታደርገው ከፈለክ በፈረስ ነው፣ ከፈለክ በእግርህ ነው። ታውቀዋል። ስለሌላ ሀገር መታወራ መስሎኝ በጣም ተመስጬ እየሰማው ነው። ባይዞ ስለኔ ሀገር ነው እያወራ ያለው። አታስቀናኛ። አሁን ያልሆነውም እንግዲህ የባሌ ልጅ ነኝ ምናምን ሊል ይችላል። ኧረ እንኳን ይበል። እኔ ራሴ ፍቀድልኝ እንደዛ እንቀበላለን። የባሌ ልጅ ነኝ እኔ። ሁላችን በእውነት እውነት። ለዚህ ነው ለዚህ ነው ባሌ በጣም የተለየ። አሁን ለምሳሌ የባሌ ተራሮች ብሔራዊ ፓርክ አያቴ ዲንሾ የሚባለው ፓርኩ ያለበት እዛ አለችና ከሮቤ ከጎባ እነዛ አካባቢ ነው ያሉት ዘመዶቻችን። እንመጣለን እና ከአጎቶቼ ጋር ገባ ነበር እና በጣም በቃ ኤቨርግሪን ነው እና በቃ ጥቅጥቅ ያለ ነው። ሳሩ ራሱ ከለሩ ነጭ ነገር አለው፣ ጤዛማ ነው። ያው ሳነቴ ስትወጣ እና ሽታ አለው፣ የተለየ መዓዛ አለው የሳሩ ሽታ እና የልጅነት ሜሞሪ ነው። ይሄ ደግሞ አንድ የሚመጠጥ አይነት አበባ አለ። እዚህ በሰፊ ሆኖ ተመጣጣለ አይነት ነገር ውሃ አለው ውስጡ። በጣም ጣፋጭ ነገር አለ። ጣፋጭ ነገር ነው። የትም አይቼው አላውቅም። በፎቶም በቪዲዮ በዛ አልቲቲዩድ ላይ ካልሆነ በቀር የተወሰኑ ቦታዎች ላይ ይገኛል፣ ግን በዛ አልቲቲዩድ ካልሆነ በቀር አታገኘውም። ያንን ከፍታ ይፈልጋል። ምናልባት የሰሜን ተራሮች ላይ ሊኖር ይችል ይሆናል። የተወሰኑ ቦታዎች ተመሳሳይነት ስላለው አልቲቲዩዳቸው እና ባሌ አንተ አንዳንድ ጊዜ በቃ ተነግሮ የማይገባ ወይም የማይትረካበት አይነት ነገር አለ አይደለም? እንደሱ ነው። እና ሁሉም ሰው በህይወት ዘመኑ ማድረግ ካለበት ነገር በጣም የተለየ አይነት ደስታ የሚፈጥር ቦታ ነው ብዬ አስባለሁ። አሁን ደግሞ እንደ ድልም እንደ አጋጣሚ ቀን ወጥቶለታል ብዬ አስባለሁ። በጣም ብዙ የመዳረሻ ልማቶች እየተሰሩ ነው። አዳዲስ ለውጦች አሉ። እጅግ በጣም የሚገርም አይነት ነገሮች ተሰርተዋል። እንግዲህ የተሰሩትና ያለቁት እንዳለ ሆነው ገና ደግሞ የሚያልቁት ነገሮችን ደግሞ ስንመለከት በሳምንት የት ነህ ስንባባል ባሌነን ማለታችን አይቀርም። እውነት ነው። ሌላው ከዚሁ ጋር የተያዘ አስንዬ የላሊበላ አብያተ ክርስቲያናት ላይም የደረሰውን አደጋ አስመልክቶ ከዚሁ ጋር የሚያያዝ ነው። እንዲሁ ተገቢውን ትኩረት እንዲያገኝ፣ ጥገና እንዲደረግለት፣ ኮንሰርቭ እንዲደረግ የሰራችው ስራ አለ። በተለይ አንተ በግልህ የአብያታ ሻላም እንደዚሁ ትልቅ የተፈጥሮ ሀብታችን ነው። አደጋ ውስጥ ገብቶ በነበረ ሰዓት ተመሳሳይ የሆነ የአድቮኬሲ ስራ ሰርተሃል እና እሱ ላይ የነበረው ኤክስፒሪያንስ ምን ይመስላል? ስለ እነዚህ ሁለት ነገሮች ብናወራ። ሁለት ሰፋፊ ነገሮችን በአንድ የጠየቀኝ በጣም ይገርማል። የአብያታ ሻላ ብሔራዊ ፓርክ በቃ ሁልጊዜ እምባ የሚያመጣብኝ ብሔራዊ ፓርክ ነው። እንግዲህ በሀገራችን ብዙ ብሔራዊ ፓርኮች አሉ። አብያታ ሻላ ቅርቡ የሚባል ብሔራዊ ፓርክ ነው። ቅድም እንዳልኩ ነው፣ በእጅ የያዙት ወርቅ አይነት ሆኖብን ብዙ አልተጠቀምንባቸውም እና ብዙዎች አልቅሰናል በዛ። የአብያታ ሻላ ብሔራዊ ፓርክ በተለይ የአብያታ ሐይቅ በእኛ ችግር ምክንያት ሰው ሰራሽ ነው ብዙ ችግሩ። በሰው ሰራሽ ምክንያት ሐይቁ ከነበረበት ወዳልነበረበት የተቀየረበት ጊዜ ነበረ። የዱር እንስሳቱ ሙሉ ለሙሉ ጠፍተው በሚባል ደረጃ የወጡበት ጊዜ ነበረ። ወደ 5 ኪሎ ሜትር አካባቢ ሐይቁ ደርቆ አዋራ የሆነበት ጊዜ ነበረ። ምክንያት መደርደር ወይ ምክንያት ማስቀመጥ አልፈልግም። በብዙ ግን ምክንያቶች ሰው ሰራሽ በሆኑ በብዙ ምክንያቶች መነሻነት ፓርኩ በከፍተኛ ሁኔታ ተጎድቶ ነበር። እንግዲህ የሆነ ጊዜ የሆነ ሰው ስለ አብያታ ነግሮህ የሚያውቅ ከሆነ ወይም ደግሞ አብያታ ሻላን በተመለከተ የሆነ ሰው የሆነ ነገር አውርቶ ከነበረ ያንተ አእምሮ ውስጥ ያለው አብያታ ሻላና አሁን በእኛ ዘመን የነበረው በዛ ጊዜ የነበረው አብያታ ሻላ ቶታሊ የማይገናኝ ሆኗል እና የሆነ በሰው ብዛት የተጎዳ ሰው በስፋት የገባበት በከፍተኛ ሁኔታ ሐይቁ የተጎዳበት ሐይቁ ከነበረበት ወዳልነበረበት የተቀየረበት ጊዜ ነበር። እንግዲህ የተፈጥሮ ሀብት ላይ ለሚሰራ ሰው ሁልጊዜ ህመም ነው። እኛ ብዙውን ጊዜ ታመናል። ብዙ ብሔራዊ ፓርኮቻችን በዚህ ልክ ጥበቃ ስላልተደረገላቸው እያለን ኖሮን መጠበቅ እየቻለን መጠቀም እየቻለን ሳንጠቀምባቸው ግን ደግሞ በዛው ልክ ደግሞ እያጠፋናቸውና እየጎዳናቸው አለን ከማንልበት ደረጃ እስክንደርስ ድረስ እየደረሱ ሀብቶች ሲኖሩን ትታመማለን። የህመም ማንም ሰው ላይ የሚጋባ ነበርና በጊዜው እኔም ላይ የተሰማው ስሜት ይሄ ነበረ። ሌሎችም ወዳጆችም ላይ ነው። እንግዲህ እንዲመለስ ነው ጥረት ያደረግነው። የሚመለከታቸው ሰዎች እንዲሰሙት፣ ውሳኔ የሚሰጡ ሰዎች እንዲያዳምጡት፣
ለዚህ መፈጠር ምክንያት የሆኑ ነገሮች እንዲቆሙ እነዚህ ምክንያቶች መቆም ብቻ ሳይሆን ፓርኩ በአግባቡ እንዲጠበቅና ለትውልድ እንዲሻገር ማድረግ የሚቻልበት ነገር ላይ መስራት። ልማት አይጠላም። ልማት ግን ከየትኛውም የተፈጥሮ ሀብት ጋር እንዲጣላ ተደርጎ አይሰራም አይደለ? ማጣጣም ይገባል። ስለዚህ ማጣጣም ላይ መስራት አለባቸው የሚል ትልልቅ ነገሮች ተሰርተዋል። አንደኛው ችግር የነበረው ሶዳ አሽ ነው። ከሐይቁ የሚወሰድ የሶዳ አሽ ምርት ነበረ። እሱ ሳክ ያደርጋል። የቡልቡላ ውሃ በተለያየ የአበባ ፋብሪካዎች ውሃ ወደ ውስጥ እንዳይገባ ተደርጎ በከፍተኛ ሁኔታ ተጎድቶ ነበር። እዛ ላይ የነበሩ ችግሮች ተዳምረው ነው ሐይቁን በከፍተኛ ሁኔታ የጎዱት ማለት ነው። እንግዲህ ያ ከተፈጠረ በኋላ ብዙ እንቅስቃሴዎች፣ ብዙ አድቮኬሲዎች በተለያዩ መገናኛ ብዙሃኖች ሰፊ ስራ ተሰርቷል። እኛም እንደ አንድ ሚዲያ በዚህ ጉዳይ ላይ ሰፋ ያለ ነገር ሰርተናል። እግዚአብሔር ሲፈቅድ የሶዳ አሽ ምርቱ ቆሟል። ወዲያው ቆመ። በዛ ጊዜ ወዲያው ቆመ። ገባር የነበሩ ወይም ቡልቡላ ሐይቅ ላይ የነበሩ ችግሮችም ተፈቱ። እንደ እግዚአብሔር ፍቃድ ተፈጥሮ በራሱ ሲያክም በጣም ጠንካራ ነው ማለት ያንተ ከንክኪ ነፃ በማድረግ ብቻ ተፈጥሮ ወደነበረበት ይመለሳል እና በአንድ ዓመት በሁለት ዓመት ልዩነት ውስጥ ተፈጥሮ ደግሞ የራሷን ስራ ሰርታ ሐይቁ ከነበረበትም በላይ ከፍ ባለ ደረጃ ተመለሰ። እንግዲህ ከኛ ንክኪ ነፃ ሲሆን አንድ ነገር ወደ ነበረበት እንዴት ሊመለስ የሚችል ማስተማሪያም ጭምር ነው የአብያታ ሻላ ሐይቅ። ከዛ በኋላ እንግዲህ ጥበቃ የተደረገላቸው ጥቂት ቦታዎች ደግሞ የዱር እንስሳት ጥበቃ ባለስልጣናት ጥሩ ስራዎች ይሰሩ ነበር በጊዜው። አሁንም እዛ ላይ በጣም ሰፊ ስራ እየሰሩ ነው። አሁን እንግዲህ ስደተኞች እኔ እንኳን ስደተኛ አይደላቸውም ከተለያየ አውሮፓ ሀገር የሚመጡ አዋፋት እዛ ጊዜ የሚያሳልፉበት ቦታ ነው። ለ3 ወር ለ4 ወር ይቆያሉ። ቫኬሽን ይመጣሉ ብንለው የተሻለ አይ እነሱ እንኳን የተፈጥሮ ህግጋትን ተከትለው ትውልዳቸውን ለማስቀጠል ነው የሚመጡት። እዛ እንቁላላቸውን ጥለው ሰርተው እንትን ብለው ይሄዳሉ። የአየር ሁኔታው ሲለወጥ ይመለሳሉ። እና በጣም አይገርሙም የነሱ ወፎች ታሪክ። በጣም ከሆነ አውሮፓ ሀገር ተነስተው ያለ ጂፒኤስ እዚህ መጥተው ቆይተው ጊዜው ሲደርስ ደግሞ ተመልሰው ተፈጥሮ እኮ እንዲህ ነች። ተፈጥሮ ስህተት የለው የሚባለው ለዚህ ነው። እያንዳንዱ ነገር በህግና በስርዓት ተሰጥቶናል። በቃ እኛንን በአግባቡ መጠቀም ያለብን። የትኛውን ቦታ ላይ ሄደ ተፈጥሮ የሰጠችን ነገር መጠቀም ተፈጥሯዊ ስጦታ ነው ብዬ ነው የማስበው። እና እነሱ ወፎች ወደ ቦታው ተመለሱ። እንስሳቶቹ አሁን በቅርብ ሄጄ ነበረ። የሚገርም የዛሬ 1 ወር ከምናምን አካባቢ እዛ ነበርኩኝ። በጣም የሚገርምና የሚደንቅ። ከመቼ ጀምሮ ነው ሪከቨር ማድረግ የጀመረው? እንግዲህ 2000 ምናምን አካባቢ ነበር የነበረው ይሄ ጉዳይ። በ2 ዓመት ልዩነት ውስጥ ሪከቨር ማድረግ ጀምረዋል። 3ኛው ዓመት ላይ በጣም ከፍተኛ የሚባል ዝናብ ነበረ የሆነ ጊዜ የዘነበ የነበረው እና ያ ሁሉ ውሃ ወደዛ ውስጥ ገብተዋል። እንግዲህ የተለያዩ ጥናቶች ማድረግ ይገባል። ቦታው ላይ በምን ምክንያት ጨመረ፣ ወደነበረበት ተመለሰ፣ ውሃው ነው ወይስ ከታች የነበረው የደለል ጉዳይ ያለበት፣ ሌሎችም ነገሮች አብሮ መጠየቅ ይገባ ይሆናል። ግን አሁን ባለው ሁኔታ ሐይቁ ሪከቨር አድርጎ በሚገባው ልክ ወደ 3 ዓመት ሆኖታል። ሪከቨር ካደረገ በደንብ የተሻለ ሆኗል። ሪከቨር ማድረጉ የሐይቁ ብቻ ሳይሆን የሐይቁ ዳርቻ ላይ ያሉትም አብዛኛዎቹ ቦታዎች በተሻለ መንገድ ከንክኪ ነፃ የሆኑት አሁንም በተሻለ ሁኔታ እንዲሆኑ ተደርጎ በጣም ደስ የሚል የቱሪዝም መዳረሻ ሆኗል። ተፈጥሮም ኢኮሲስተሙ ወደ ነበረበት ተመልሷል። ኢኮሲስተሙ ሲመለስ አዋፋቶቹ ይመጣሉ፣ የዱር እንስሳቶቹ ይመጣሉ። በዛ ውስጥ ያለው ብዝሃ ሕይወት ሁሉ እንደነበረ የሚገኝበት እድል ይፈጠራል እና አብያታን ከለቅሶ የገላገለ የተፈጥሮ ሕክምና የተሰጠው በሕክምናው ደግሞ ውጤታማ ሆኖ አሁን ደስ የሚሰኝ ቦታ ሆኖ እናየዋለን። ከሱ ባሻገር ጭቱም ላይ ሌሎቹም ቦታዎች ላይ ስራዎች እየተሰሩ መነቃቃቱ ተፈጥሯል። የአብያታ ኬዝ ይሄ ነው። የላሊበላ እንግዲህ ላሊበላ ለማንኛውም ሰው እንቅልፍ አያስነሳም፣ አያስተኛም እኮ። ላሊበላን የሚያክል ሀብት ታሟል የሚል ነገር ስትሰማ፣ በተለይ ደግሞ በየቀኑ ሄደህ ጉዳዩን የምታውቅና የምትመለከት ሰው ስትሆን አንደበትህ ዝም አይልም። ዝም ካለም ነውረኛ ነው። ስለሚያውቀው ነገር የማይመሰክር አንደበት እኔ ነውረኛ ነው ብዬ ነው የማስበው። ስለዚህ አንደበቶች ሁሉ ስለ ላሊበላ ይናገሩ ነበር በጊዜው። አንደኛው የሼዱ ጉዳይ ነው እንደምታውቀው። በዛ ጊዜ አንድ ጥናት ወጥቶ ነበር ከንፋስ ጋር ተያይዞ ሼዱ እንግዲህ ለተሰጠው ጊዜ ለተቀመጠበት ጊዜ አልፎበት ከዛ በላይ ረጅም ጊዜ ስለቆየ ስጋት ፈጥሮ ነበርና ራሱ ሼዱ ለቅርሱ ስጋት ሆኖ ነበር የሚል ነገር በጊዜው። ስጋቱ እንግዲህ አሁንም ያለ ይመስለኛል። ሼዱ እስካሁን ድረስ አልተነሳም። 2 ክርክሮች ነበሩ። አንደኛው ቅርሶቹ ከንፋስም ከዝናብም ክልላ የተደረገላቸው ስለነበሩ ሼዱን ብቻውን ማንሳት ቅርሱ ላይ ጉዳት ያመጣል የሚል አስተሳሰብ ነው። ሁለተኛው ደግሞ ቅርሱን መጠገን ደግሞ ሌላ ትልቅ ኢንቨስትመንት ይጠይቃል። ይሄም አጭር ጊዜ በኋላ የተፈጠረ ነገር ነው። እንግዲህ ባለፉት 6 ዓመታት ለዚህም ክቡር ጠቅላይ ሚኒስትሩ መመስገን አለባቸው ብዬ አስባለሁ። ከፈረንሳይ መንግስት ጋር በተደረገ ስምምነት የላሊበላን ቤተ ክርስቲያናት ለማደስ የተለያዩ ስራዎች ተጀምረዋል። በዛ ጊዜ ግን አጠቃላይ ቅርሱ ላይ የነበረው የመሰንጠቅ አደጋ
ሼዱ በራሱ ስጋት መሆኑ፣ የንፋሱ አቅጣጫ በየጊዜው የተለዋወጠ መምጣቱ፣ እነዚህና እነዚህ የመሳሰሉ ነገሮች ላሊበላ ይዞት ደቅኖት የነበረው አደጋ ቀላል የሚባል አይደለም። እንግዲህ ላሊበላ ዓለም ሁሉ የተደነቀበት ኢትዮጵያዊ ሀብት ነው። እኛ ኑ ብለን አይደለም የሚያስመዘገብ ነው። ላሊበላን መጥተው ይሄ ቅርስ የዓለም ቅርስ መሆን አለበት ብለው የመዘገቡት ታላቅ የሆነ የእጅ ስራ ነው። ኢትዮጵያኖች በእጃቸው የሰሩት ዛሬም ድረስ የሚመሰከር የሚወራ የሚደነቅ አሁን ባለው የስነ ጥበብ ታሪክ የስነ ህንፃ ታሪክ ውስጥ የላሊበላን ያህል ምሳሌ ተደርጎ የሚነሳ የሌለበት በሶስቱም አይነት በኬቭ ታሪክ ውስጥ ለምሳሌ አንዳንድ ቦታ ሞኖሊቲክ የሆኑ ቸርቾችን ልታገኝ ትችላለህ። አንዳንድ ቦታ ሰሚ ሞኖሊቲክ የሆኑ ቸርቾችን ልታገኝ ትችላለህ። አንዳንድ ቦታ ኬቭ የሆኑ ቸርቾችን ልታገኝ ትችላለህ። ላሊበላ ግን ሶስቱም አይነት የውቅር አብያተ ክርስቲያናት አደረጃጀት ወይም ስርዓት ያለበት ነው። ሞኖሊቲኩም አለ፣ ሰሚ ሞኖሊቲኩም አለ፣ ኬቡም አለ ወይም ዋሻ ውስጥ ያለ ቤተክርስቲያን አለ። ከዋሻው ጋር አንደኛው ግድግዳ የተጣበቃለ፣ ብቻውን ደግሞ ይሆናል እንደ ቤተ ጊዮርጊስ ያለ ማለት ነው። ሶስቱም በአንድ ቦታ የሚገኙበት ከዛ ደግሞ በሚገርምና በሚያስደንቅ ሁኔታ ኢትዮጵያውያኖች የሰሩት ያውም እኮ መስራት ብቻ አይደለም፣ ይታመናል ይሆናል ተብሎ በማይታሰብ ጊዜ ቴክኖሎጂ በሌለበት እውነት ያንን የእውነት እውን አድርገው የሰሩ እጆች ያሉበት ነው። ውስጡ ስትገባ ተአምር ነው። ላሊበላን መናገር እኮ አይቻልም። ላሊበላን እኮ ማውራት አይቻልም። ላሊበላን እኮ ማስረዳት አይቻልም። አይተህ የምትገረምበትና የምትደነቅበት ብቻ ነው። አንዳንድ ልክ 11ዱንም አብያተ ክርስቲያናት ጎብኝተህ ስትወጣ ሆ ትላለህ። ከዛ ገድሉን ስታነብ ትገረማለህ። የሁሉ ነገር የተሰራው በእጅ ነው። ከዛ ሰዎች ህንፃን ሲያስቡ አሁን እንኳን ስትሰራ አንተ ቤትን ስታሰራ መጀመሪያ መሬት ትጠርጋለህ። ከዛ በኋላ ውሃ ልክ ነው ምናምን ትሰራለህ። ከዛ ኮለን ምናምን ታቆማለህ። ወደ ላይ እያሰብክ ነው የምትሰራ። 4 ላርገው 5 ላርገው ብለህ ነው የምትሰራ። ባይሆንና ወደ ታች ቆፍረህ ብትሰራው እንዴት ነው የሚሆነው? አርኪቴክቸራሊ እኮ የተገለበጠ ነው። ማንም ሰው ሊያስበው የማይችለው የሆነ ነገር መሬት ቆፍረህ ወደ ታች እየወረድክ የሆነ ዲዛይን እያሰብክ መስራት በዛ ዘመን በነበረ ጭንቅላትና አስተሳሰብ ልክ ማለት ነውና ተአምራዊ የሆነ ስራ ያለበት ቦታ ነው የላሊበላ ጉዳይ። እንደው ዝም ብትል ራሱ አንደበትህም አእምሮህም ፈጣሪም የሚወቅስ ይመስለኛል። በዚህ ልክ የነበረውን ችግር ለመቅረፍ ብዙዎች ለፍተዋል፣ ብዙዎች ደክመዋል፣ ብዙዎች አልቅሰዋል፣ ብዙዎች ወጥተዋል፣ ብዙዎች ወርደዋል። ከነዛ ውስጥ እንደ አንዷ ጠጠርጠብ ለማድረግ የራሳችንን አስተዋጽኦ አድርገናል። በጣም ትልቅ የሚባሉ መሻሻሎች አሉ። አሁን እግዚአብሔር ይመስገን በፈረንሳይ መንግስት ጥገና እየተደረገለት ነው። ጥሩ ጊዜ ነው፣ ለቅርስ በጣም ጥሩ ጊዜ ነው። በቅርብ ጊዜ ፋሲል አብያተ መንግስታትን አየን። ተአምር የሆነ ለውጥ አገኘንበት። ላሊበላን በቅርቡ ይጠናቀቃል ብለን እናስባለን። ከፈጣሪ ጋር እሱ ሲያልቅ በጣም ተአምር ነው የሚሆነው። ሌሎችም ቅርሶች እንደዚሁ እየተዳበሱ ሲሄዱ ሀብታችን ለትውልድ የሚሸጋገርበትን ነገር እያረጋገጥን እንሄዳለን ከፈጣሪ ጋር። ላሊበላ አሁን ያለበት ሁኔታ የስራው ጀምሯል? ቆየ፣ እድሳቱ ቆየ። እድሳቱ እየተሰራ ነው ያለው? እየተሰራ ነው። ኦኬ። እንደው ሌላው ልጠይቅ የምፈልገው ነገር አይ ቲንክ በ2006 ይመስለኛል እና በ2014 በዚሁ ስራክ ያገኘው እውቅና አለ፣ ሽልማት አለ እና ስለሱም እንግዲህ የምታነሳው ነገር ይኖራል። ይህንን ሽልማት እንድታገኝ እንግዲህ ያደረገ ስፒሪት ኦፍ አድቮኬሲ ልበለው ለየት ያለ የአዘጋገብ ቱሪዝም ላይ በዚህ ፓሽን መስራት ምንድን ነው ዋናው እንደው ድራይቭ የሚያደርግህ ነገር በምንድን ነው ያንተ የሚለየው? ራስህ እንዴት ታየዋለህ? የቱሪዝም ጋዜጠኞችን በሙሉ የምትጠይቃቸው ፍቅር ነው የሚሆነው። ቱሪዝም ላይ የተለየ ነገር ይዘህ የምትሰራው አይደለም። ወይም ደግሞ ቱሪዝምን ለተለየ ጥቅም አስበህ የምትሰራ ሰው መሆን የለብህም። እንደዛ ከሆንክ አትራመድም። ምክንያቱም ምንም ነገር ስለሌለው፣ ሀቁን ነው ማወራ፣ ምንም ነገር ስለሌለው። የቱሪዝም ጋዜጠኛ አንድ ያለው ጥሩ ልብ አለ፣ ሀገር የመውደድ ስለ ሀገሩ የመናገር ያየውን ነገር ለመመስከር ፍላጎት የማሳደር ያ ፍላጎት ከምንም በላይ ነው። መክሊት ነው ብለህ ነው የምትለው ይመስለኛል። አይ እንደው መክሊትም ነው ብሎ ለመውሰድ ያስቸግራል። ምክንያቱም መክሊታቸው ያልሆነ ሰዎች ብትወስዳቸው ይሄን ነገር ከማድረግ ወደኋላ አይሉም። ስለ ሀገር ኢትዮጵያ ትንሽ ሀገር አይደለም፣ በጣም ትልቅ ሀገር ነው። እንደምናስበውም አይደለም። የሆነ ቦታ አንዳንድ ጊዜ ቁጭ ብለህ ስትሰማ ሳቅህንም ያመጣል አይደል? አንተ ሄደህ የሆነ ቦታ ገብተህ የማያውቅህ ሰው የእግዚአብሔር እንግዳ ነኝ ብለህ ስትገባ አስገብቶ እግርህን አጥቦ አንተ የምትበላውን እንጀራ ለማምጣት 1 ሰዓት ተጉዞ አምጥቶ አብልቶ አጠጥቶ ከዛ በኋላ ተኝተህ ጠዋት ስትነሳቸው ደህና ደር እንደሚል እንደ ከተማ ሰው እንዳይመስልህ አብሮ ስንቅም የሆነ ነገር ይዞ እስቲ እንደው ገፋ ላድርግህ ልሸኝህ ብሎ የሆነ መንገድ ምልህ ለ10 እና ለ15 ደቂቃ እንዳይመስልህ ለ1 እና ለ2 ሰዓት አብሮ ሸኝቶ መንገድ አሳይቶ በሰላም ግባልኝ ብሎ ግንባርህን ስሞ ስምህን ሳይጠይቅህ ከየት መጣ ሳይልህ የሚሸኝህ ወገን ያለበት ሀገር። ይሄ ወገንህን እያሰብክ ሌላ አይነት ነገር አታስብም። በቃ ይሄ ፍቅር ነው
የቱሪዝም ጋዜጠኛ፣ የባህል ጋዜጠኛ እንድትሆን የሚያደርግ። በዚህ እውነት ውስጥ ስትኖር የምትመሰክረው ነገር በሙሉ የእውነት ይሆናል። ስለዚህ አንተን የሚያኖርህም የሚያቆይህም ፓሽኑ ነው። ሁሉም የቱሪዝም ጋዜጠኛ ፓሽኑ ነው ያቆየው ብዬ ነው ማምነው። እኛንም እንግዲህ ለዚህ ነገሮች ያበቁን ያየነውን ስለመሰከርን፣ አናስወጣ ያለንን ኢትዮጵያ የሆነ ተአምር፣ ኢትዮጵያ የሆነ ተአምራዊ ተፈጥሮ፣ ኢትዮጵያ የሆነ ተአምራዊ ታሪክ፣ ኢትዮጵያ የሆነ ተአምራዊ ባህል፣ ከምንም በላይ ደግሞ ኢትዮጵያውያንን አይተህ የምትወጣበት ስላልሆነ በዛ ውስጥ ያየነውን ስለመሰከርን ይመስለኛል እውቅና የሰጡን። እንግዲህ ሌላ ምክንያት ካላቸው ደግሞ እነሱን መጠየቅ ነው። እውነት ነው። ሌላው አስኔ እንግዲህ የኢትዮጵያ የተፈጥሮም የታሪክም መስህቦች እንደው ተቆጥረው ተዘርዝረው የሚያልቁ አይደሉም። በጣም ዳይቨርስ ነው። በጣም ሪች ነች ኢትዮጵያ። ቅድም እንኳን ያነሳናቸው 2 እና 3 የተፈጥሮ ሀብቶች ሙሉ ቀን ሊያስወሩ ይችላሉ። እንደው ስላልገባንበት ነው እንጂ ባሌን በገባበት እያንዳንዱን ነግረኸው መጨረሻው አይደለም። ወይም ላሊበላን ቅድም ባነሳው መንገድ እና አሁን ደግሞ አዳዲስ መዳረሻዎች አዳዲስ ዴስቲኔሽኖች ተፈጥረዋል፣ ወይም ስታተሳቸው ከፍ ብሏል፣ አትራክሽናቸው ጨምሯል እና ትኩረቱን የምታየው ከዛ አንጻር ነው። መንግስትም እኔ እንግዲህ ከማውቀው በየትኛውም ዘመን የዚህን ያህል ለቱሪዝም ትኩረት የሰጠበት ዘመን ፈልጎ አይገኝም፣ ፈልጎ ማግኘት አይቻልም። እና በዚህ ሁሉ ውስጥ ግን ደግሞ የሚነሳ ነገር አለ። የሴኩሪቲ ችግር አለ። አሁን ባለን አቅም፣ አሁን ባለን ፖቴንሻል፣ አሁን በተሰሩ እና በተጨመሩ ዴስቲኔሽኖች፣ አሁን ባሉ በየክልሉ ይመስለኛል የተሰሩ በገበታ ለሀገር ኦር በገበታ ለትውልድ የተሰሩ ሎጆች አሉ፣ ሪዞርቶች አሉ። እነዚህ ሁሉ የኢትዮጵያን መስህቦች የሚጨምሩ ናቸው። መንግስትም በዚህ ጉዳይ ላይ በጣም የሚመሰገንበት ነው ብዬ ነው የማስበው። ሐውልትም ተክሏል ብዬ አስባለሁ ቱሪዝምን በተመለከተ። ግን ደግሞ በደንብ ያንን መጠቀም እንዳንችል የሚያደርጉን ነገሮች ደግሞ አሉና እንደው እንደ ሚዲያ እንደ ቱሪዝም ጋዜጠኛ የኢትዮጵያን ኢሜጅ ሪቢውልድ ለማድረግ አሁን ያለውን በተለይ በሴኩሪቲ የዛን ያህል ዘወረስት ቲንግ አለ ብዬ አይደለም፣ ግን ዲናይ የማናረጋቸው የሴኩሪቲ ችግሮች በመኖራቸው አቅማችንን ሙሉ ለሙሉ እየተጠቀምን ነው ብዬ አላስብም። እና እንደ ሚዲያ ግን እንደ ስትራቴጂ ይዘን ልንሰራ የሚገባው ነገር ምንድን ነው ትላለህ አንተ? ይህንን ኢሜጅ በደንብ ለመገንባት በውጭ ሀገር ጎብኚዎች፣ በውጭ ሀገር ኢንቨስተሮች መጥተው ኢንቨስት እንዲያደርጉ እንደ ቀድሞ ኢትዮጵያን ሰላማዊ ሀገር ነች ብለው እንዲቀበሉና ይህንን ሀብት ሙሉ ለሙሉ መጠቀም በምንችልበት ደረጃ ላይ ለማድረግ ማለት ነው። እንግዲህ ቱሪዝም ድንጉጥ ከሚባሉ ሴክተሮች መካከል አንዱ ነው። ብዙዎች ፈሪ ነው ይሉታል፣ ኮሽ አይወድም። ሰላማዊ ነገር ሲሆን የቱሪዝም እንቅስቃሴው ጥሩ ይሆናል። ሰውም ከቦታ ቦታ ሲንቀሳቀስ አንደኛ ጥያቄው ደህንነቱን ማረጋገጥ ላይ የሚያነሳው የመጀመሪያም የመጨረሻም ጥያቄው ነው። ስለዚህ ሰላም መሆን ለአንድ የቱሪዝም እንቅስቃሴ በተለይ ቱሪዝም ላይ ትኩረት አድርጎ ለሚሰራ ሀገር በጣም ወሳኝና መሰረታዊ ነገር ነው። ስለዚህ ሰላምን በአጠቃላይ በዚህ መንገድ ማየት ይገባናል ብዬ አስባለሁ። ከዚህ ጋር ተያይዞ እንደው እንደ ሀገር የቱሪዝም እንቅስቃሴያችን ላይ ብዙ ጎበዝ ሰራተኞች አይደለንም። አሁን ብልጥ ሆነናል ብዬ ነው የማስበው። መንግስት በጣም ጥሩ ብልጠት ይዞ የመጣበት አንደኛው መንገድ ቱሪዝምን ያዋጣኛል ብሎ መያዙ ነው ብዬ አስባለሁ። እንደምናውቀው ብዙ መዳረሻዎች እንዲለሙ ምክንያት ሆኗል። በነገራችን ላይ መዳረሻዎቹ የነበሩ ናቸው፣ የሚታወቁም ናቸው ብዙዎቹን በተለያየ መንገድ። ግን አንደኛው ችግራቸው መስህብነት አላቸው። እንግዲህ መስህቡ ቆንጆ ነው። ጨበራ ጩርጩራን ብናይ ቆንጆ መስህብ ነው። የሚገርም የተፈጥሮ ሀብት ያለበት ነው። ጥቅጥቅ ያሉ ደኖች፣ ግራስ ላንዶች፣ በጣም ሀይሊ ረግረጋማ ስፍራዎች ያሉበት፣ በቁጥር በርካታ የሆኑ ዝሆኖች፣ ጎሾች፣ በተለያዩ ዳይቨርሲፋይድ የሆኑ እንስሳቶች የሚገኙበት ቦታ ነው። መስህቡን ወደ መዳረሻ መቀየር የመንግስት ትልቁ ኃላፊነትም ስራ ነው። እሱን አሁን መስራት ይችላል። አሁን ጨበራ ብትሄድ ሌላ ታሪክ ውስጥ ገብቷል አይደለም? ማደሪያዎች አሉ፣ ማረፊያዎች አሉ፣ ውስጡ ወክ የምታደርግባቸው ቦታዎች ተሰርተዋል። መዳረሻውን ማልማት ላይ ትልቅ ነገር ሆነዋል። ይሄንን ወደ ቱሪዝም ገበያ ወደ ማምጣት ቀጣይ ስራ ይሆናል ብዬ አስባለሁ። አንደኛው ነገር መስህብህን መዳረሻ ታደርጋለህ። ካረክ በኋላ ደግሞ ሰው እንዲጎበኘው እንዲያየው ስራዎችን ትሰራለህ አብረህ። በዚህ ረገድ በዓለም አቀፍ ደረጃ ያሉ የገጽታ ግንባታ ስራ ላይ የሚሰሩ ዓለም አቀፍ ሚዲያዎችን መጠቀም አስፈላጊ ነው። በአቅምም በበጀትም ትንሽ ከበድ የሚል ነገር ሊኖረው ይችላል። እሱን አንደኛ ማድረግ ነው።
ግን ብዙ የሚመከረውና የሚቻለው ነገር ደግሞ እኔም አንተም ስለ ሀገራችን አምባሳደር መሆን ነው። የቱሪዝም ሰው በየትኛው መንገድ አምባሳደር ሆኖ የሚያልፍ ማህበረሰብ ነው። ቻይናም ሂድ፣ ኬንያም ሂድ፣ አውሮፓም ሂድ፣ አሜሪካም ሁን ያየኸው ነገር ግን ዲና የሚደረግ አይደለም። ስለዚህ ስላየኸው ነገር ስትመሰክር እውነቱን የምትናገር ከሆነ የምትመሰክረው ትክክለኛውን ነገር ይሆናል ማለት ነው። ስለዚህ የትኛውም አይነት ኢትዮጵያዊ በየትኛውም ሀገር የሚኖር ኢትዮጵያዊ ስለ ሀገሩና ስለ ሀገሩ የቱሪዝም መዳረሻ ሀብቶች አምባሳደር ሆኖ መስራት ይገባዋል ብዬ አስባለሁ። እሱም ካደረግን በውጭ የሚኖሩ ኢትዮጵያኖች ብቻቸውን ለኢትዮጵያ ትልቅ ሀብት ናቸው። ኢትዮጵያ ውስጥ እንደምናነሳው በቱሪዝም ቁጥር ከፍ ለማድረግ በሚያስችል ልክ ተወዳዳሪዎቻችንን ልናሸነፍ የምንችልባቸው ብዙ እድሎች አሉ። እኔ አምናለሁ በሚቀጥሉት ጊዜያቶች የኢትዮጵያ የቱሪዝም እንቅስቃሴ ከአፍሪካ ቡም አድርጎ ቀዳሚ ሊሆን የሚችልባቸው በርካታ እድሎች አሉ። ግን የሚቀሩን ደግሞ የቤት ስራዎች አሉ። እነሱን በአግባቡና በትክክል አብረን ተያይዘን መስራት ይገባናል ብዬ አስባለሁ። ከዛ ደግሞ ማህበረሰቡን ከቱሪዝሙ ተጠቃሚ ማድረግ ነው። የቱሪዝም ስራ ስስታም የሚባል ዘርፍ አይደለም። ለምሳሌ እናንተ በምትሰሩት በሆቴል ዘርፍ ላይ ከገብሬው ጀምሮ እናንተ ጋር ቴብል ላይ እስኪቀርብ ድረስ ያለው ቼን ሁሉም ሰው ተጠቃሚ ነው። በዚህ ውስጥ ሁሉም የራሱ የሆነ ኢኮኖሚ ተጠቃሚነት ያገኛል። በኖርማሉ የቱሪዝም እንቅስቃሴ ውስጥ ደግሞ ከሊስትሮው ጀምሮ እስከ 5 ስታር ሆቴሉ ባለቤት ድረስ በቱሪዝም ውስጥ ገንዘቡ ይለያይ እንጂ ሁሉም ተጠቃሚ ናቸው። የዕደ ጥበብ ባለሙያውን አንሳው፣ ሌላውንም አንሳው። ስለዚህ ሁሉም የኢትዮጵያ ቱሪዝም ውስጥ እጁን እንዲያስገባ ኢኮኖሚ ተጠቃሚነት እንዲኖረው ማድረግ ስንችል ሁሉም ሰው ስራ ይኖረዋል፣ ባለቤት ይሆናል። ያኔ በተቻለ መጠን የኢትዮጵያን ቱሪዝም የማስተዋወቅ ስራ ላይ ተሳታፊ የሚሆንበት ነገር ይኖራል ብዬ አስባለሁ። ራስህን ነው የምትሸጠው፣ አንተነትን ነው የምታስተዋውቀው። የሆኑ ሰዎች አንተ ቤት እንዲመጡ ስታደርግ ስለ አንተ የምትናገረውና የምታወራው ነገር ትክክለኛውንና የሚገባውን ሲሆን ሰዎች ወደ አንተ ይመጣሉ። ስለዚህ አምባሳደር ከሆን ለሀገራችን የኢትዮጵያ ቱሪዝም ምንም በማያሰጋ መልኩ በጣም በአጭር ጊዜ ውስጥ ቀዳሚ ከሆኑት የአፍሪካ የቱሪዝም እንቅስቃሴዎች ውስጥ መምራት የሚጀምር ይመስለኛል። ግን ይሄ ደግሞ የሚያኩራራና ደረት የሚነፋ አይደለም። ሀብት ብቻውን ቱሪስት አያመጣም። ከዚህ ጋር ተያይዞ መሰራት ያለባቸው የሰላም ጉዳይ፣ ከዚህ ጋር ተያይዞ መሰራት ያለባቸው የመዳረሻ ልማቱ ጅምሮቹ ቀላሎች አይደሉም። ትልልቅ ስራዎች ነው የተሰሩት፣ ግን ብዙ ይቀሩናል። ብዙ አይነት ብሔራዊ ፓርኮች አሉ። ብዙ ያልደረስንባቸውና ያላየንባቸው ልናለማቸው የሚገቡ መዳረሻ ቦታዎች አሉ። ሁሉንም ደግሞ በአንድ ጀንበር ማድረግ ስለማይቻል ጅምሮቹ በጣም ጥሩ ናቸው። ሁላችንም ተባብረን የቱሪዝም አካል ቤተሰብ መሆን መቻል አለብን። ያ ሲሆን በደንብ አድርገን መሸጥ እንችላለን። በቻልነው መጠን ደግሞ ኢትዮጵያን ማስተዋወቅ ላይ በተለያዩ እድሎች የሚመለከታቸው አካላቶች ቢሰሩ ጥሩ ይሆናል። አምባሳደሮቻችን ብዙ አይደሉም። ሄዶ ማስተዋወቁ ላይ አሁን ላንድ ኦፍ ኦሪጂን የኢትዮጵያ ብራንድ ነው። አንሰርቲመንትስ ኦፍ ሸንሻይን ከነበረበት ጊዜ ላንድ ኦፍ ኦሪጂን አሁን ጥሩ የመተዋወቅ ነገር እየመጣ ነው። ይሄ የመጣው በጣም በአጭር ጊዜ ነው። በነገር ላይ አምባሳደሮቻችን ከሌላው የፖለቲካ ጉዳይና ስራቸው ወይም ሀገራዊ ግንኙነት በተጨማሪ የቱሪዝም ሀብትን እንደ አንድ የማስተዋወቅ ስራ እንዲሰሩ አሳይመንት ስለሰጣቸው ይመስለኛል። በባህልህ የመኩራት ባህልን ለማስተዋወቅ ደፋር መሆን፣ ያለን ሀብት የመሸጥ ጉዳይ ላይ ባለቤት መሆን፣ ስትመጣ እንድታቀው እንድትጎበኙ የማድረግ እድል መፍጠር፣ እነዚህ ነገሮች ወደዛ ወጥተው ለሆነ ሰው ሲነገር የሚያመጣው መልካም ነገር እንዲመጣ ማድረግ። በዚህ ሁሉ መሀል በጣም በርካታ ቱሪስት እያስተናገድ ነው እና እሱ አንድ ነገር ነው። ሁለተኛው የቱሪዝም ዳይቨርሲፊኬሽኑ ነው። አሁን እኛ ተፈጥሮ ሀብቱን እንሸጣለን፣ ባህሉን እንሸጣለን፣ ታሪካችንን እንሸጣለን። ጥሩ ነው እሱ የኖርንበት ስለሆነ። ከዛ ውጭ ግን አሁን የቱሪዝም እንቅስቃሴው በተለያየ አይነት ደግሞ ሁኔታ እየጨመረ መጥቷል አይደል? አይነቱም እየበዛ መጥቷል። አሁን ማይስ ቱሪዝም ላይ እንደምታየው ባለፉት 3 ወራት ብቻ ከ40 በላይ ትልልቅ ጉባኤዎች ተደርገዋል። ስቶፕ ኦቨር ቱሪዝማችን አለ፣ ከተማ አካባቢ የሚደረገውን የሀገር ውስጥ ቱሪዝሙም አለ። እሱንም እንደዚሁ መቀመር ወደ ኢኮኖሚ ውስጥ ማስገባቱ ላይ አብሮ ተያይዘው ሲሰራ ለውጥ ማናመጣበት ምክንያት የለም። እንደውም ቀጣይ ጥያቄ የነበረው እንዳልከው አትራክሽኖቹ አሉን የነበሩ ናቸው፣ ግን እነዛን ወደ መዳረሻ ወይም ዴስቲኔሽን ዲቨሎፕመንት ላይ መስራትና መዳረሻዎቹን ማልማት የሚሉ ነገሮች ናቸው። እሱ ላይ እየተሰራ ነው ያለው። በትራዲሽናል ቱሪዝም እኛ የምናውቀው አሁን ቅድም ያልከው ካልቸር ወይም ደግሞ ሂስትሪ የምንለው ወይም ተፈጥሮ የምንላቸው መስህቦች ጋር ብቻ ፎከስ አድርገን ስንሰራ የነበረበትም ወቅት ነበር እና አዳዲስ ምን እድሎች አሉ በቱሪዝም ዘርፉ? በጣም ብዙ የቱሪዝም ዘርፎች ስላሉ አንዱ ጋስትሮኖሚ ቱሪዝም ነው። አንዳንድ ተስፋዎች እየታዩ ነው። እነዛ ሀገርኛ ምግቦቻችን እየተጠኑ እየተሰነዱ ወደፊት እየመጡ ያሉበት ሁኔታ አለ። አንዳንድ ነገሮችን እየሰማን ያለ ነው። በተለይ ደግሞ አዲስ አበባ ላይም ከተሞች ላይም እነዚህን አትራክሽኖች የማልማት
እና ይሄ ለምሳሌ ዲጂታል ኖማድ የሚባል ሰግመንት አለ በቱሪዝሙ ማለት ነው። እና እነዚህ ከዘመናዊነት ጋር የተገናኙ በተለይ የቴክኖሎጂን ተጠቅሞ እነዚህን ሀብቶች ማስተዋወቅ እና ከተለመደው የትራዲሽናል የቱሪዝም አክቲቪቲ ወደ ሞደርን እና እነዚህ አሁን ጊዜው ዘመኑ የሚፈልጋቸውን አዳዲስ የቱሪዝም መስህቦች ላይ የመቀላቀል ሁኔታን ስታይ ምን ይታይሃል? ምን እድል አላት ኢትዮጵያ ብለህ ታስባለህ? ትልልቅ እድሎች አሉን። አንደኛው እድል እኔ እንደው የምለው አሁን ያለው ቱሪስት እንደ ድሮ አይነት ቱሪስት አይደለም። አሁን ያለው ቱሪስት ገበናህን በደንብ አድርጎ አብሮ የሚሸጥ ነው፣ እየኖረ ነው የሚያሳይ። ኤክስፒሪየንስ ማድረግ ወይም ልምድ እያደረገ የሚሄድ ቱሪስት ነው። ምግቡንም ስራው ቀምሰውት ጣፈጠኝ ነው ወይ አልጣፈጠኝም ነው፣ ምንም ጣጣ የለው። ሆቴልም አንተ የተሻለ ሆቴል አለ ብለህ አድቮኬት የምታደርገውንም ብቻ እንደምትለው ሳይሆን መጥቶ ዋጋውንም፣ ቤቱንም፣ ሆቴሉንም፣ ማረፊያውንም ኤቭሪቲንግ የሚያሳይ ቱሪስት ነው ያለው እና ይሄ ትረስትድ የሆነ ወይም ደግሞ በሰዎች ምስክርነት ቪዥዋል ሆኖ የሚረጋገጥበት ዘመን ስለሆነ የኢትዮጵያ ቱሪዝም አሁን ገበናውን በደንብ መሸጥ የሚችልበት ጊዜ ይሆናል ብዬ አስባለሁ። ያለህን አዲስ ነገር አታመጣም፣ ያለህን ነው የምትሸጠው። ሁለተኛ ይሄ ታይፕስ ኦፍ ቱሪዝም የምንላቸው ወይም የቱሪዝም አይነቶች ላይ ኢትዮጵያ ውስጥ አንደኛው በጣም ትልቅ እድል ነው ብዬ ማስበው ስቶፕ ኦቨር ቱሪዝሙን መጠቀም ነው። አንደኛ በቁጥር ደረጃ ከፍ ያለ ቁጥር ማግኘት ይቻላል። የከተማ የስራ እድልን ከመፍጠር አንጻር በጣም በከፍተኛ ሁኔታ በርካታ ሰዎችን ማሳተፍ የሚችል የስራ እድል ይፈጥራል። መንግስት እሱ ላይ የጀመረው ነገር አለ። ከተለያዩ ነገሮች ጋር አብረው ተያይዞ መመለስ ያለባቸው ነገሮች አሉ። እነዛ ነገሮች ተስተካክለው ኢትዮጵያን አየር መንገድን እንደ አንድ ትልቅ የቱሪዝም መዳረሻ አድርጎ መጠቀም ላይ ቢሰራ ስቶፕ ኦቨር ቱሪዝሙ በጣም አዋጪ ነው ብዬ አስባለሁ። እሱ ላይ መስራት በጣም ጥሩ ነው። የምግብ ቱሪዝሙ እንዳልከው ነው። እኔ በጣም ሌላው መስራት አለብን ብዬ ማስበው ራፍቲንጉ ላይ ነው። አሁን አባይን ህዳሴውን ሰርተን ጨረስን አይደለም? እሱ አንደኛው ስራችን ነው። ከእሱ ልክ ወደ ቱሪዝም ስንቀይረው የአባይን ወንዝ ተከትሎ የሚደረጉ የጀልባ ላይ ጉዞዎች ዓለም አቀፍ የስፖርታዊ ውድድር ናቸው። ትልልቅ ገንዘብ የሚወጣባቸውና የሚገኝባቸውም ናቸው። እነሱም ሌላ የቱሪዝም እድል ናቸው ብዬ አስባለሁ። ከሀይቆቻችን ጋር ተያይዞ የፊሽንግ በጣም ብዙ ባለሀብቶች የሚወዱት የቱሪዝም አይነት ነው። አሳ ማጥመድን ልምምድ የሚያደርጉ ሰዎች አሉ ወይም ቱሪስቶች አሉ። እነሱም ላይ ተስፋ የሚጣልባቸው ነገሮች ያሉ ይመስለኛል ከብዙ ስራዎች ጋር ተያይዞ። እነዚህና እነዚህን የመሳሰሉ በጣም በርካታ አዳዲስ የቱሪዝም ሀሳቦች ወደ ኢትዮጵያ ቱሪዝም ገበያ ውስጥ ገብተዋል። ግን ዋናው አምብሬላው አለን የሚመጣውን ቱሪስት በተለያየ መንገድ ኢንጌጅ የማድረግ ጉዳይ ላይ ነው። ምክንያቱም አሁን ቱሪስት ኢትዮጵያ ውስጥ ሲመጣ ለአንድ ነገር ብቻ ብሎ ላይ መጣ ይችላል። ለብዙ ነገር ነው እንዲመጣ የምታደርገው። አሁን ኬንያዎቹ፣ ታንዛኒያዎቹ፣ እነ ግብፅ ያሉት ሀገራት አንደኛው ትልቁ ጉብዝናቸው ምንድን ነው? አንተ ግባ፣ ከገባ በኋላ አንተን የሚያቆይ ነገር ላይ ችግር የለባቸው። ለምሳሌ አንድ ጊዜ ቻይና ሄደን ነበረ ከጓደኞቼ ጋር እና የጎበኘ ነው የግሬት ወልን ነው። ግሬት ወልን ወጣን። ግሬት ወል ስትወጣ ማንም ያስገድድ ሰው የለም። ገና እንደደረስክ ውርጩና ንፋሱ ከዚህ እስከዛ ያላግሃል። ሮጠህ የምታደርገው ምንድነው? ጓንት ትገዛለህ፣ ሮጠህ ኮፍያ ትገዛለህ፣ ሮጠህ ስካርፍና ጃኬት ትገዛለህ። ከዛ በኋላ ትወጣለህ። መሀል ስትወጣ የምትፈልገውን ነገር መግዛት ከፈለግ ውሃ መግዛት ትችላለህ። የምትፈልገውን ነገር ታደርጋለህ። ከዛ ሄደ ፒክ ላይ ስትደርስ የሆነች ቤት ታገኛለህ። እዛ ያሉ ሰዎች ምንድነው የሚያደርጉት? አዋርድ ነው የሚሸጡልህ። አዎ ደርሰሃል፣ እንኳን ደስ አለህ፣ ኮንግራቹሌሽን። ስለዚህ ይሄንን ነገር እንደው ሜሞራይዝ ማድረግ ከፈለግ እስቲ እንካ ሜዳሊያ ግዛ ምናምን ይለዋል። አያስገድዱህም። እንደዚህ መውጣቴ በምን አረጋግጣለሁ ብለህ ትገዛለህ። እኛ እንዲህ አይነት እድሎች የሉንም። መዳረሻዎቻችን ጋር ቡና የምጠጣበት ቦታ እንኳን አልነበረንም እውነት ለማውራት። ስለዚህ ቱሪስቱ ሲመጣ መጥቷል፣ በምንም ይምጣ በምንም ከመጣ በኋላ ቱሪስቱን ሊያቆይ የሚችል እና እሱን ሊያሳምን የሚችል እሱ ፈልጎና ወዶት ሊያደርገው የሚችል አቅርቦቶችን ደግሞ ማቅረብ ያስፈልጋል። እነዛ የዕደ ጥበብ ስራ የሚሰሩ የጎጆ ኢንዱስትሪ ውስጥ ያሉ ምናምን ናቸው። አሁን አንዳንድ መዳረሻዎች ላይ ቅድም ያልከው የግሬት ወልን ታሪክ ስነግርህ ስወርድ ትላልቅ የሚባሉ ሬስቶራንቶች እዛ ሬስቶራንት ከፍተዋል። ስለዚህ በርገር ለመብላት የትም አትሄድም፣ አይመችም ቦታው። እዛው ገባ ብለህ በርገርን ትበላለህ፣ ጁስን ትጠጣለህ፣ ቡናን ትጠጣለህ ምናምን ብለህ ግን ስፔንድ የምታደርገው ገንዘብ ነው። በቃ ቱሪዝም ይሄን ነው ጀነሬት የሚያደርገው። እንዲህ አይነት እድሎች እንዲፈጠሩ እኔ ጉጉት አለብኝ። አሁን መዳረሻዎቹ እየተሰሩ ነው። ከመዳረሻዎቹ እኩል ደግሞ ሰዎች ወደ ኢኮኖሚ ሴክተር ውስጥ ገብተው ሰው እንዲከፍል የሚያደርግበት እንዲያወጣ የሚያደርግበት። አሁን የምግብ ቱሪዝም እኮ ስላልነበረን አይደለ፣ ስላስተዋወቅ ነውና ስላልሰራንበት ነው። አሁን መሰነድ ጀመርን፣ ማስተዋወቅ ጀመርን። አነባበሩ ፊት ጣለች አይደለ? አሁን እኮ ለሻይ ቡና ሰዓት ላይ አነባበሩ መቅረብ ጀምራለች። ነገ 10-15 አድርሰ ነው ይሄንን ነገር ቶታሊ የኢሮፒያን ዲሹን
ክሊር እናደርጋለን ማለት ነው። የመጣው ሰው በሙሉ ኤክስፒሪየንስ ማድረግ ሲፈልግ እነዚህን ነገሮች ደግሞ ይጠቀማል። የምሳ አሁን ብዙ ባህላዊ ምግብ ቤቶች አሉ። ባህላዊ ምግብ ቤቶቻችን ውስጥ ገብተህ የምታየው ነገር የሆኑ ውስን ምግቦችን ብቻ ነው የኢትዮጵያ ባህል ተብሎ የሚሸጠው። ግን የኢትዮጵያ ባህል እሱ ነው? የኢትዮጵያ ባህላዊ ምግቦች እነዚህ ብቻ ናቸው ብለህ ብታውቅ አይደለም። ቱሪዝም ማሰልጠኛ ኢንስቲትዩት ያጠናው ነው። እነዚህ የጠኑት ነገሮች ወደ ቴብል ሲመጡ መሸጥ ሲጀምሩ አንተ የምትፈልገው ነገር ታገኛለህ። ሲምፕል ኤግዛምፕል ኢንዲያን ሬስቶራንት አለ ኢትዮጵያ ውስጥ፣ ወይም ቻይኒዝ ሬስቶራንቶች አሉ። ስፓይሲያቸውን ቅመሰው፣ ምግባቸውን ቅመሰው። የቻይና ቴስት ያለበትን ወይ የህንድ ቴስት ያለበትን ነው የምትመገበው። ዋይኖት የሲዳማ ሬስቶራንት ኢትዮጵያ ውስጥ ነው አዲስ አበባ አይከፈትም? ዋይኖት የሌላ አካባቢ የባሌ ገንፎን ሐዋሳ ላይ ሄደ የባሌ ገንፎ ሬስቶራንት የማታገኘው? ስፔሲፊክ እና ዩኒክ የሆኑ ሬስቶራንቶች እንደዚህ ቢከፈቱ አንተ በሄድክበት ጊዜ ቴስት ላድርገው ብለህ ትበላለህ። አታካናን ፈልገህ የግድ ሌላ ቦታ መሄድ የለብህም። እዚሁ አዲስ አበባ ማግኘት ትችላለህ። ግዕዝምን ፈልገህ ኢሮብ ሄደ መብላት የለብህም። ግዕዝም የሚሸጥበት ቦታ ማግኘት እህሎ እንኳን ብዙ አካባቢ ነበር አይደለ? አበረታች ነው አበረታች አይደለም ገበያው የሚለውን ማጥናት ይፈልጋል። ግን እንዲህ ያሉ ነገሮችን ልምምድ በማድረግ የምግብ ቱሪዝሙንም መደገፍ ይቻላል። በአጠቃላይ ዓለም ላይ ያሉት የቱሪዝም እንቅስቃሴዎች ኢትዮጵያ ውስጥ ካለው ሀብት ጋር ስናነጻጽረው ምንም የጎደለን ነገር የለም። እነዛን ወደ ገበያ የማምጣት ወደ መሸጥ የመቀየር ሰዎች ወደ ማስተዋወቅ ተቀይረው እንዲረዱትና እንዲያውቁት የማድረግ ነገር ኖሮ ደግሞ ሀብቱ ለቱሪስቱ ምቹ የማድረግ እና ወደ ኢኮኖሚ የመቀየር ነገር ላይ ነው የሚጎለን። እሱን ካደረግን ይመጣል። አሁን ጅምሮቹ ጥሩ ስለሆኑ እሱን ካሳደግናቸው አይ ቲንክ ወደፊት ጉድ። ኢትዮ ኤፍኤም 107.8 ላይ ፕሮግራም አለ ዲስከቨር አዲስ እየሰራ ነው ያለው አሁን ላይ እና ዋናው ትኩረቱ ምንድን ነው የዚህ ፕሮግራም? ለአድማጮች ስም ያስተላለፈው መልእክት ምን ይዘት ያለው ነው? እንግዲህ ኤፍኤም 96.3 ላይ የሀገር ስቤት ፕሮግራምን ነው ስናዘጋጅ የኖር ነው ብዙ ዓመት። አሁንም እያዘጋጀን ነው። እንደገና በተጨማሪ ደግሞ ዲስከቨር አዲስ የሚል ኢትዮ ኤፍኤም 7.8 ላይ የሚዘጋጅ ፕሮግራም አለ። እሱም እንደዚሁ ቱሪዝም ላይ ነው የሚሰራው። አዳዲስ ነገሮችን ዲስከቨር ማድረግ ላይ ትኩረት ያደረገ የሬዲዮ ፕሮግራም ነው። በዋናነት የኢትዮጵያን የቱሪዝም መዳረሻዎች፣ የአዲስ አበባን የቱሪዝም መዳረሻዎች፣ በኢትዮጵያ ውስጥ እየተሰሩ ያሉ የቱሪዝም አዳዲስ መዳረሻዎችን ማስተዋወቅ ላይ ትኩረት ያደረገ ነው። የቱሪዝም ሀብት እንዳልከው በአንድ ጊዜ ተነግሮ የሚያልቅ ስላልሆነ በየጊዜው የምታየው የምትመለከተው ለውጦች የሚፈጠሩበት ስለሆነ ወጣቶቹ እዚህ አካባቢ ያሉ ጎብኚዎች ወደ ተለያየ አካባቢ ሄደው ሀገራቸውን እንዲያውቁና እንዲጎበኙ ተደርጎ የሚሰራበት ነው። ሆቴሎችን፣ ሬስቶራንቶችን ዲስከቨር ያደርጋል። መዳረሻዎችን ዲስከቨር ያደርጋል። አዳዲስ ያልታዩ ቦታዎችን ዲስከቨር ያደርጋል። ካልቸሩን ዲስከቨር ያደርጋል። በአጠቃላይ በኢትዮጵያ የቱሪዝም እንቅስቃሴና የባህል ስርዓት ውስጥ ያሉ አዳዲስ ነገሮችን የምንመለከትበትና የምናይበት ፕሮግራም ነው። በሁሉም መንገድ ቱሪዝሙ ላይ ትኩረት ያደረገ ፕሮግራም ነው። እንደው ከዚህ ጋር በተገናኘ ቅድምም ነካ አድርገነዋል። በእርግጥ ግን በአጠቃላይ የኢትዮጵያን የቱሪዝም የሆስፒታሊቲ ሴክተር ለማሳደግ ለመለወጥ እና የምንፈልገውን ከፍ ያለ ደረጃ ላይ እንዲደርስ የሚዲያው ጠቅለል ያለ ሚና ምንድን ነው ብለህ ትላለህ? ቱሪዝም ላይ ይስራ አይስራ የሁሉም ሰው መክሊት መሆን አለበት። መክሊት እንኳን ሳይሆን የሁሉም ሰው ስራ መሆን አለበት ብዬ አስባለሁ። ሀገርን ማስተዋወቅ፣ ፕሮሞት ማድረግ፣ ቱሪዝም ሁሉንም ሰው ይመለከታል የሚል እምነት ስላለኝ በተለይ ሚዲያው ምን ማድረግ አለበት ብለህ ትላለህ? እንግዲህ ከፋፍሎ ማየት ጥሩ ነው የሚሆነው። አንደኛው ነገር ሁሉም ሰው ለሀገሩ አምባሳደር መሆን መቻል አለበት። ስለዚህ ስለ ሀገርህ የምታወራው ነገር ጥሩ እስከሆነ ድረስ አንተ የሀገር አምባሳደር ነህ። ሀገርን የሚወድልህ አንድ ሰው ትፈጥራለህ፣ ወይም ስለ ሀገር መልካም ሀሳብ ያለው ሰው አንድ ሰው ትፈጥራለህ ማለት ነው። እሱ የአምባሳደርነት ሚና ነው፣ የሁሉም ዜጋ ኃላፊነት ነው። አንዳንድ ሀገራት ስትሄድ በጣም ትቀናለህ። ስለ ሀገራቸው ምንም አይነት ክፉ ነገር አይነግሩም። ምንም አይነት ክፉ ነገር አንተ እኮ እያየህ ነው፣ እያየህ ጭምር አይኔን ግንባር ያድርገው የሚሉ አይነት ህዝቦች ይገጥመዋል። እንደዛ አይነት ማህበረሰብ የራስ የሆኑ ነገሮች ይኖራሉ። እነሱን በውስጥ መመልከት ማየት ሊሆን ይችላል። አንድ የምንላት የኛ ሀገር ላይ ግን የጋራ የሆነ ነገር እንደ አምባሳደር መስራት ይገባናል። ሌላው ኃላፊነት የሚሰማቸው ሚዲያዎች ደግሞ መኖር አለባቸው ብዬ አስባለሁ። ሀገርን ማስተዋወቅ በምንም መልኩ ቢሆን የማንም ጉትጎታ የማንም ሀሳብ መቅረብ ያለበት ጉዳይ አይደለም። ሀገርን ማስተዋወቅ የሁሉም መገናኛ ብዙሃን የመጀመሪያም የመጨረሻም ኃላፊነትና ሀሳብ ወይም ስራ መሆን መቻል አለበት። በዚህ ረገድ እንደዚህ አይነት ጉዳዮችን የሚያበረቱ እንዲህ አይነት ጉዳዮችን ከፍ የሚያደርጉ ሰዎች ስለ ሀገራቸው የተሻለ መረጃ የሚያገኙባቸው ነገሮች የሚፈጥሩበት ስርዓት የሚሰሩ ሚዲያዎች መፈጠር መቻል አለባቸው። ምክንያቱም የሚዲያው አንደኛው ኃላፊነት ማሳወቅ ነው፣ መረጃ መስጠት ነው፣ ግንዛቤውን ማሳደግ ነው፣ አመለካከቱን መቀየር ነው። ስለዚህ ያንን በተደጋጋሚ መስራት ይገባቸዋል ሚዲያዎች ብዬ አስባለሁ።
ስፔሲፊክሊ ደግሞ ባህሪው ኢንዱስትሪ ስለሆነ የራሱ የሆነ ባህሪ ያለው ሀገርን ማስተዋወቅ የሚባለው ነገር ጥቅል ነገር ነው። ያን ጥቅል ነገር ሁላችንም መስራት አለብን። ቱሪዝም ግን ኢንዱስትሪ ነው። ትልቅ ገንዘብ የሚዘዋወርበት፣ በርካታ ሰዎች የሚንቀሳቀሱበት፣ የራሱ ዲሲፕሊን ያለው ደግሞ አንድ ኢንዱስትሪ ነው። ይህን ኢንዱስትሪ ደግሞ እንደ ቱሪዝም የሚሰሩ የቱሪዝም ጋዜጠኞችን በስፋት መፈጠር መቻል አለባቸው። በጣም እየተመናመኑ ነው። ብዙ ሚዲያዎች ላይ የቱሪዝም ጋዜጠኝነትን የሚሰሩ ወይም የቱሪዝም ጉዳይ ላይ ትኩረት አድርገው የሚሰሩ ባለሙያዎች ያስፈልጋሉ። እነሱም እንደዚሁ መበረታታት መቻል አለባቸው። ቅድም ያልናቸውም ችግሮች አብረው ተያይዘው እየተቀረፉ ከመምጣት ጋር ተያይዘው ማለት ነው። ሌላው መረዳት ነው፣ ማወቅ ነው። እኔ አሁን ሁልጊዜ ማስበው እዚህ ያለውን ሰው ደቡብ ወስደው፣ ደቡብ ያለውን ሰው አማራ ክልል ወስደው፣ አማራ ክልል ያለውን ሰው አፋር ወስደው፣ አፋር ያለውን ወደ ደቡብ ምዕራብ ወስደው ዝም ብለህ ብታሳየው ከዛ በኋላ ኮሽን የሚል ነገር ያለ አይመስለኝም። እውነቴን ነው የምነግርህ። አንዳንድ ነገሮች ባለማየት ባለማወቅ የሚፈጠሩ ነገሮች ናቸው። ስለዚህ እንደዚህ አይነት ድሎችን የሚፈጥሩ ደግሞ የቱሪዝም ተዋናዮች ህብረተሰቡ እርስ በርስ በደንብ ቢገናኝና ሞቢሊቲ ቢኖር ክልሎችን በደንብ አንዱ ወደ አንዱ እየሄደ ያሉትን መስህቦች ቢመለከት እንደሱ አይነት ነገሮች ማህበረሰቡን መስህቡ ብቻ እኮ ላይሆን ይችላል። ቅድም የነገርኩህ አንተን ማን እንደሆንክ ሳይጠይቅህ አብልቶ አጠጥቶ ሰላም ግባ ብለው የሚሸኝ ማህበረሰብ። ስለዚህ ማህበረሰብ አንተ ከምትናገረው በላይ ኖረህ ብታሳየው ለዛ ሰው እንዴት ነው አንተ ክፉ ሀሳብ ይኖር የተለየ አመለካከት የምትይዘው? ስለዚህ ሰዎች አንዳንድ ጊዜ ባለማወቅና ባለመኖር ነው እንደዚህ አይነት ነገሮች የሚፈጠሩት። ስለዚህ እንደዚህ አይነት ነገሮች ኢንቴግሪቲ እንዲኖር በስፋት ቢሰራ ጥሩ ነው የሚል ነው። ይህን ከማድረግ አንጻር ሚዲያዎች ትልቅ ሚና አላቸው። አሁን ደግሞ ዘመኑ ዲጂታል ነው። አሁን የዲጂታል ሚዲያው እንቅስቃሴ ላይ እንደምታየው ብዙዎች ኢንተርቴይን ማድረግ ይፈልጋሉ። ወደ ተለያየ አካባቢ ሄደው ፈን መፍጠር ይፈልጋሉ። እነሱ እንደሚፈልጉትም እድሎችን መፍጠር ያስፈልጋል። እንቅስቃሴ ሲያደርጉ ለእነሱም የተለየ እድል ማሳየት ይፈልጋል። ካላዩት እነሱም ሊናገሩት አይችሉም። ስለዚህ ማሳየት የሚገባቸው አካላቶች ወደዛ እየወሰዱ ማሳየት፣ ማስጎብኘት፣ ማሳወቅ ይገባቸዋል። መዳረሻዎች ላይ ጥሩ እየተሰራ ነው፣ በተለይ አዲሶቹ ላይ። ከዛ ባሻገር ደግሞ ትንሽ ፈርዘር ወጣ ብሎ ባህላዊ እሳቤዎችን፣ ክዋኔዎች የሚከናወንባቸው ማህበረሰብ ውስጥ እየገቡ እኒህ ነገሮች ፊልተር አድርገው እንዲያዩ፣ እንዲመለከቱ፣ እንዲኖሩት የማድረግ ነገር ላይ ቢሰራ በዲጂታል ሚዲያውም በተሻለ መጠን ለውጦች ይመጣሉ ብዬ አስባለሁ። እመን ግን በጣም በአጭር ጊዜ ቅርብ በሚባል ሁኔታ የኢትዮጵያ ቱሪዝም በከፍተኛ ሁኔታ የሚያሳድጉ እድሎች አሉት ብዬ አምናለሁ። ይሄ ምንም ፈጥረን ጨምረን ምናምን የምናደርገው አይደለም። ያለንን በመጠቀም ብቻ ልናመጣው እንችላለን። ቅድም ያልናቸውን የቱሪዝም እንቅስቃሴዎችና ቱሪዝም የሚፈልጋቸው ነገሮች እስካደረገን ድረስ ማለት ነው። በመጨረሻ በቅርቡ የኢትዮጵያ ሆስፒታሊቲ እና ቱሪዝም ቮይስ ወይም ድምፅ ተብለ ሽልማት አግኝተሃል እና ምን ተሰማህ በዚህ ሽልማት? ሽልማት ቁጥሩ ነው። ከዚህ በፊት ከተሸለምካቸው በርካታ ሽልማቶች ሬሰንቱ ይሄ ነው ብዬ አሁን ጊዜ እኔ ሽልማት ላይ ልዩነት አለኝ። አንዳንድ ሽልማቶች ለሆኑ ሰዎች ልካቸው ይሆናል። አንዳንድ ሽልማቶች ለሆኑ ሰዎች ይሰፋቸዋል። አንዳንድ ሽልማቶች ደግሞ ለሆኑ ሰዎች ይጠባቸዋል። ከሰሩት ስራ ካደረጉት ነገር አንጻር ሽልማቱ ትንሽ ሊሆን ይችላል። የሽልማት ትንሽ የለውም፣ ግን ሊጠባቸው ይችላል። ምክንያቱም ፕሮፋይላቸው ትልቅ ነው፣ ከዚህ በላይ ይገባቸዋል የምትላቸዋል። አንዳንዶች ደግሞ በቃ ወይ ልኩ ነው ለፍቷል ደክሟል የምትለው ሰው አለ። አንዳንዱ ደግሞ ሳይገባውም ይሸልማል። እና የእኛ ሀገር ሽልማቶች ብዙ ጊዜ እንደውም ማየት ይችላሉ ወይ የሚል ጠይቅ ነበረ። ምክንያቱም የሆነ ነገር ላይ ብቻ ትኩረት አድርገው የሆነ ነገር ላይ ብቻ ሲሰሩታ ያለ እንግዲህ በሆስፒታሊቲው ዘርፍ የሰራነውን ስራ አይተው ይገባቸዋል ብለው ሸልመውናል። በጣም ደስ ብሎናል። እውነት ለመናገር ስትሰራ፣ ስትደክም፣ ስትለፋ በተለይ እንደዚህ አይነት ቦታዎች ላይ ሄደህ ደግሞ ዋጋ እየከፈልክ ስትመጣ ከብዙ ነገሮች ጋር ተጋድለህ ከብዙ ነገሮች ጋር ደክመህ የምታገኛቸው ውጤቶች ስለሆኑ ያንን ውጤት ሰዎች አይተውልህ ይገባሃል ሲሉህ ደስ ይልሃል። ሽልማቱ ይስፋን ይጥበበን እኩለ ልካችን ይሁን ግን ያው የተመልካች ነው የሚመሰክረውና በጣም የተደሰትንበት በጣም ጥሩ አጋጣሚ የተፈጠረልን ነው። በሆስፒታሊቲ ዘርፉ ብዙ ስራዎች መስራት ይገባል። እሱን እናደርጋለን ብለን እናስባለን። ወደፊትም እንድንሰራ ያበረታናል። እውነት ለመናገር የሆስፒታሊቲ ዘርፉ ገና ብዙ ስራ ይጠይቃል። በመገናኛ ብዙሃን ረገድ በብዙ መንገድ ማለት ነው። እሱን ከማድረግ አንጻር ሽልማቱ ያበረታታናል እና በጣም 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 የተደሰትንበት ሽልማታችን። እሺ አስኔ እጅግ በጣም አድርጌ አመሰግናለሁ። ጥያቄዎችን ጨርሻለሁ። ስለመጣ እንግዳይ ስለሆንክ እግዚአብሔር ይስጥልኝ። ቴንክ ዩ። እኔም እዚህ ስለጋበዝከኝ ቆይታ ስላደረግን በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። ሌላ ጊዜ ደግሞ በሌላ መንገድ እንገናኛለን ብዬ አስባለሁ። እውነት ነው። ፈጣሪ ይባርክልኝ። አሚን።
ውድ ተከታታዮቻችን እንግዲህ የዛሬው ፕሮግራማችን ይሄንን ይመስል ነበረ። እንደወደዳችሁት ተስፋ አድርጋለሁ። ይሄንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እንዲሁም ላይክና ሼር በማድረግ ለሌሎች እንዲደርስ እንድታግዙ እጠይቃለሁ። ሳምንት በሌላ ፕሮግራም እመለሳለሁ። እስከ ሳምንት መልካም ጊዜ ይሆንላችሁ።